ይሄ ጾም ለማን ነው የሚያስፈልገው ያለበት ሌላ ውጤታማ ስለሆነ ለዛም ሰው ላይ ሰራ ይችላል ራሱ መጠየቅና መመለስ የሚገባው እኔ መጾም አለብኝ ወይ መቼ ነው የምጾመው ለምንድን ነው የምጾመው እንዴት ነው የምጾመው የሚለው መመለስ አለበት ሰላም ጤነኞች እንደምን ከረማችሁ ይህ ጤነኛ ፖድካስት ከብሩክ ጋር ነው በጤነኛ ፖድካስት እስካሁን ስናደርግ እንደነበረው በተለያዩ የጤናና የደህንነት ወይም ዌልነስ ጉዳዮች ላይ ብዙ ሐሳቦችን እያነሳን ንግግሮችን ጀምረናል ከዚህ በኋላ ከዚህ ፖድካስት ጋር የሚኖረን ጉዞ የደህንነት የጤንነት ጉዞ ነው ብለን ተስፋ አድርገናል ዛሬም ይህን በማስመልከት አንድ በጣም ወቅታዊ እንደ ዓለም አቀፍም እንደ አገርም በጣም አነጋጋሪ ሆነና ብዙ እየተተገበረ ያለ ርዕሰ ጉዳይ ይዘንላችሁ ተከስተናል ይህም ከስነ ምግብ ከኒውትሪሽን ጋር የተያያዘ ጉዳይ ነው እንደምታውቁት በዚህ ጊዜ ዓለም ላይ ብዙ ንግግሮች እየተደረጉ ያሉት ከኒውትሪሽን ጋር ተያይዞ ስለ ኢንተርሚታንት ፋስቲንግ ወይም ደግሞ በሰዓት የተገደበ ጾም በተጨማሪም ደግሞ ኬቶ ዳይት የምንለው ስለዛ ጉዳዮች ላይ ብዙ ንግግሮች ውይይቶች በሳይንቲስቶች መሃል በተለይ የኒውትሪሽን ሳይንቲስቶች እና ዳይቲቲሻን መካከል ከፍተኛ ክርክሮች ይደረጋሉ ታዲያ እነዚህ ርዕሰ ጉዳዮች ወደ ኢትዮጵያ ሲመጡ ከሀገራችን የስነ ምግብ ሁኔታ ካለን ልምድ ጋር እንዴት አጣጥመን መቀጠል እንችላለን መጠቀም ያለብንን እንዴት እንጠቀማለን መተው ያለብንንስ እንዴት እንተዋለን በሚለው ዙሪያ ረዘም ያለ ቆይታ ለማድረግ እንግዳ ጋብዤላችኋለሁ ይህ እንግዳዬ አቶ ግርማ ጎሽሜ ይባላል ግርማ ጎሽሜ ራሱን በሰፊው ያስተዋውቅልናል በቅድሚያ ግን በእናንተ በተከበራችሁ ታዳሚዎቻችን ወይም ተመልካቾቻችን ስም አቶ ግርማን እጅግ አድርጌ ማመስገን እፈልጋለሁ ግርምሽ ነው ብለው እኔ ቅርበትም ስላለን አብረን ስለምንሰራ ስለመጣህ በእንግዶቼ ወይም በጤነኛ ቤተሰቦች ስም እንኳን ደህና መጣህ ማለት ፈልጋለሁ እንኳን ደህና ቆያችሁ ጤነኛ ስል ግር እንዳይልህ የጤነኛ ፖድካስት ሰብስክራይበሮች እና ቤተሰቦች በሙሉ ጤነኛ ብዬ ነው መጣራቸው ሌላው ታሟል ማለቴ ግን አይደለም እሱ ይያዝልኝ ስለዚህ የጤነኛ ቤተሰብ ለመሆን ፍቃደኛ ሆነሃል ማለት ነው አዎ እሺ በጣም አመሰግናለሁ ግርምሽ እስቲ ራስህን ግርማን ዛሬ ላዩ አሁን ገና ለሚመለከቱ ትንሽ አስተዋውቅልን ግርማ ማን ነው ስራው ምንድነው ለዚህ ጉዳይስ ተገቢው ሰው ነው ወይ የሚለውን አያይዘህ አንሳለን ኦኬ በጣም አመሰግናለሁ ተገቢው ነው የሚለው ያው እንግዲህ አድማጭም ተመልካችም ይወስነዋል ግን ራሴን ለማስተዋወቅ ያው ስሜ እንደጠቀስከው ግርማ ይባላል በሙያ የዳይቲሽን ኒውትሪሽኒስት ነኝ እንግዲህ በዚህ ሙያ ላይ ከማስተማር ጀምሮ አሁን ክሊኒካል ሰርቪሱን ከመስጠት ድረስ ወደ 18 ዓመት ቆይቻለሁ በተለይ በኮተቤ ዩኒቨርሲቲ እና በዳግማዊ ምኒልክ ጤና ሳይንስ ኮሌጅ የኒውትሪሽን አስተማሪ ሆኜ ለብዙ ዓመታት አስተምሬያለሁ አሁንም በግል ጤና ሳይንስ ኮሌጆች በሀያት ሜዲካል ኮሌጅ ይሄንኑ የኒውትሪሽን ትምህርት እሰጣለሁ በአጠቃላይ የትምህርት ሁኔታ ይሄን ይመስላል አመሰግናለሁ በጣም አመሰግናለሁ ግርምሽ እንግዲህ በተጨማሪ ይሄ አሁን ቪዲዮ የምንቀርጽበት የሥራ ቦታ ኮርድ ኮንሰልተንሲ ወይም ኮርድ ኒውትሪሽን እና ሌሎች የስነ ተዋልዶ ጤናዎችን የምታማክርበት ቢሮ ነው ያለ ነው እስቲ ትንሽ ስለ ኮርድ ኮንሰልተንሲ የተወሰነ ነገር በለን ምን ላይ ይሰራል ሰዎች ላገኘህ ቢሉ እንዴት ያገኙሃል የሚለው ኦኬ ቴንክ ዩ አመሰግናለሁ ኮርድ ኮንሰልተንሲ እንግዲህ ያው ከተቋቋመ አሁን ወደ 3ኛ ዓመታችን ነው አሁን ፒኤልሲ ከሆነ በፒኤልሲ እንደ በአዲሱ ህግ መሰረት ተመዝግቦ ከጀመረ ደግሞ አንድ 4 ወራችን ሆኗል እንግዲህ በዋናነት በኮርድ ውስጥ የምንሰራው የጤናና የስነ ምግብ ማማከር አገልግሎት ቴራፒ አገልግሎት ነው የምንሰጠው ያው እንደምታውቀው ቢሮአችንም እዚህ አቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሊ ዲምቱ አደባባይ ጋር ነው የምንገኘው እንግዲህ ኮርድ ሰፋ ያሉ ስራዎች ይሰራል በዋናነት የዳይት ቴራፒ ይሰራል እንግዲህ ዳይት ቴራፒ ስንል ያው ሁለት አይነት ካታጎሪ አለን የመጀመሪያው ጤነኛ ሆነው ጤናቸውን ራሳቸውን ጤናማ እንዳንተ ድርጅት ማለት ነው እንግዲህ ጤነኛነታቸውን ጠብቀው ለሚሄዱ ሰዎች
እሱን አገልግሎት እንሰጣለን። ሌላው ግን ታመው ህመም ኖሯቸው ከህመማቸው ጋር ሐኪም ባዘዘላቸው መሰረት የአመጋገብ ስርዓታቸው መስተካከል ካለበት ኦር ደግሞ እኛ ራሳችን አይተናቸው የሐኪሙ ምርመራና ውጤት እንዳለ ሆኖ ግን ከዛ ጋር ተጓዳኝ ከሆነ ከአመጋገብ ጋር ተያይዞ ከአጠቃላይ ጤናቸው መሻሻል ጋር ተያይዞ የምክር አገልግሎት እንሰጣለን፣ የዳይት ቴራፒ እንሰጣለን። ተኝተው ለሚታከሙ በጤና ተቋምም ቢሆን በቤታቸው ለነሱም ከህመማቸው ጋር አብሮ የሚሄድ የስነ ምግብ ምክር አገልግሎትና ቴራፒውንም እንሰጣለን። ከምክር ባለፈም ያው ምግቦችን እናዛለን፣ ፕሪስክራይብ እናደርጋለን እናዘጋጅላቸዋለን ማለት ነው። ታንክ ዩ ሶ ማች። ስለዚህ ኮርድ ኮንሰልተንሲን በስነ ምግብ ዙሪያ ስለ ዳይት ማማከር የሚፈልጉ ሰዎች እዚህ ላይ በምናስቀምጥላችሁ ስልክ ቁጥር አቶ ግርማን ማግኘት ትችላላችሁ። ወደ ዛሬው ጉዳያችን ልመልስ። ግርማ በጣም አመሰግናለሁ። እንግዲህ ስለ ጾም ሲነሳ በጣም በሃይማኖት ረገድ ረጅም በጣም በሺዎች የሚቆጠሩ ዓመታት የሃይማኖት ተከታዮች በተለያዩ እምነቶች ውስጥ የሚገኙ ጾምን እየተገበሩ ኖረዋል። ይህ የሚታወቅ ነው። አሁን እንኳን ይህንን ቪዲዮ በምንቀርጽ ሰዓት የክርስትናም የእስልምናም እምነት ተከታዮች ዋናው አብይ የሚሏቸው አጽዋማት ላይ ሆነው ነው ይህንን እያነሳን ያለ ነው። ስለዚህ ወቅታዊ ጉዳይ ያደርገዋል ብለን እናምናለን። ታዲያ ከቅርብ ጊዜ ወዲህ ሳይንሱም ጾም ላይ እምለዋለኝ እኔም ይመለከተኛል እያለ ነው። እንግዲህ ለሺዎች ዘመናት ሃይማኖት አባቶች ያንን ቢያስተምሩ ሳይንሱም አይ እኔም እዚህ ላይ ተጨማሪ ሀሳብ አለኝ ብሎ በጊዜ የተገደበ ጾም ስለ ኬቶ ዳይት እንቅስቃሴዎች ተጀምረው እንግዲህ ሰዎች እየተጠቀሙባቸው እያተረፉባቸው እንደሆነ እናምናለን። ስለዚህ ስለ ጾም ጥንታዊነትና አጠቃላይ ዳራው ታሪካዊ ዳራው እስቲ በኢትዮጵያም ያለውን ነገር የተወሰነ ነገር በለን ግርማ። ኦኬ ቴንክ ዩ። እንግዲህ ጾም ያው በተለይ ለኛ ለኢትዮጵያኖች አዲስ ነገር አይደለም። ሲወርድ ሲዋረድ የመጣ ቤተሰቦቻችን ሲጾሙት የነበረ አሁንም በሁለቱም የእምነት በክርስትናም ብትለው በእስልምና ሃይማኖትም ብትለው እንዳልከው ሲከበር የኖረ የሚከበርም ወደፊት የሚቀጥል ነገር ነው። ግን ከታሪካዊ ዳራው ስንነሳ እንግዲህ ታሪክን ትንሽ ወደ ኋላ ወሰድ አድርገን ካየነው በተለይ የግሪካውያን ጾምን እንደ አካል መንጻት እንደ ብርታት የሚቆጥሩበት ዘመን ነበር። በተለይ ግሪኮች ያው ከታሪካቸውም እንደምንረዳው ሰፊ ታሪክ ያላቸው ጥንታውያን ህዝቦች ናቸው እና ብዙ መስፋፋትን ብዙ ወረራን የሚያካሂዱ ህዝቦች ስለነበሩ እንደውም እነሱ ምን ያስባሉ? ከጾምን ጦርነት እናሸንፋለን፣ ሰውነታችን ይጠናከራል ብለው ስለሚያስቡ ወታደሮቻቸውን ወደ ውጊያ ከመግባታቸው በፊት ያጾሟቸው ነበር። እንደገና እንደ አዲስ ብርታት አግኝተን ጦርነት እናሸንፋለን በሚል ይጠቀሙ ነበር። በጣም አሪፍ። እንግዲህ በኢትዮጵያም ያው እንደሚታወቀው ከክርስትና በተለይ ኦርቶዶክስ ክርስትና እምነት እንዲሁም ከእስልምና እምነት ጋር ተያይዞ በጣም ሌሎችም ሃይማኖቶች ላይ የጾም ጉዳይ የተለመደ ጉዳይ ነው፣ እንግዳ አይደለም። ግን አሁን ዛሬ ልናወራ የተገናኘ ነውም ስለ ሃይማኖታዊ ዳራ ሳይሆን ለዛም ትክክለኛ ሰዎች ላንሆን እንችላለን። ስለ ሳይንሳዊ አመክንዮ ጾምን መጾም ያለብን ከሳይንስ አንጻር እንዴት ነው ወይም ደግሞ ሳይንሱስ ምን ይላል የሚለውን እናነሳለን ማለት ነው። ስለዚህ በቀጥታ መወስድህ ግርምሽ በሰዓት የተገደበ ጾም ወይም ኢንተርሚተንት ፋስቲንግ እንለዋለን በእንግሊዝኛው ምንድን ማለት ነው? ሳይንሱ ምንድን ነው የሚለው ስለዛ፣ ከዛው አያይዘህ ደግሞ ምን አይነት የጾም አይነቶች አሉ በኢንተርሚተንት ፋስቲንግ ሰዎች እንጠቀም ቢሉ ምን ምርጫ አላቸው የሚለውን ብታነሳል። ኦኬ እንግዲህ ያው ጾም ምንም ብዙ የተራቀቀ መግለጫ የማያስፈልገው ነገር ነው። ዲፊኒሽን የተለየ ነገር የለውም። ዞሮ ዞሮ አንድ ሰው ለተወሰነ ሰዓት ለተወሰነ ጊዜ ከምግብ ከፈሳሽም ከማንኛውም ነገር ራሱን ቆጥቦ እንግዲህ ሃይማኖታዊ ግብ ሊኖረው ይችላል፣ ግለሰባዊ ግብ ሊኖረው ይችላል። እንዳጠቃላይ ደግሞ ከማህበረሰብ ጋር ባለው ነገር ሊጾም ይችላል። ግን አሁን እንዳነሳው ዋናው ነገር በጊዜ የተገደበ በሰዓታት የተገደበ ጾም ምንድን ነው የሚለው ነውና እንግዲህ በጊዜ የተገደበ ጾም ማለት እንግዲህ ያው በተለመደው ቀንና ማታ አለ። የተለመደውም ያው ቀን መመገብ ነው፣ ማታ ማታ ማረፍ ነው አይደል? ይሄንንም ግን ሰዎች የተለያየ ሰዓት እየገደቡ የተወሰነ ሰዓት ላይ ከዛ ከምግብ ራሳችንን ቆጥብ ብለው ሊያስቡ ይችላሉ። ያው ግባቸው የተለያየ ሊሆን ይችላል።
ስለዚህ ኢንተርሚተንት ፋስቲንግ ወይ ደግሞ በጊዜ የተገደበ ጾም ማለት በተለመደው ጠዋት 1 ሰዓት እስከ 12 ሰዓት ቀን ላይ ያለው፣ እኛ ጋር ደግሞ አንዳንድ ጊዜ መሸት ተደርጎ እስከ 3 ሰዓት እስከ 4 ሰዓት የሚበላበት ጊዜ አለ። ከዛ በኋላ ደግሞ ያው ማታ እንቅልፍ ሰዓት ነው ማለት ነው። ይህን የተገደበውን ሰዓት የተወሰነ እናሸጋሽገዋለን ማለት ነው እና በዚህ ውስጥ 4 አይነት 5 አይነት የሚሆኑ የአመጋገብ የኢንተርሚተንት ወይ ደግሞ ጊዜ የተገደበ የአጿጿም ሁኔታዎች አሉ። የመጀመሪያው 12ቱን ሰዓት መጾም 12ቱን ሰዓት መመገብ የሚባል ነው። ይሄ ማለት ነው ለምሳሌ አንድ ሰው ከጠዋት 1 ሰዓት እስከ ማታ 12 ሰዓት የመመገቢያ ጊዜ አድርጎ ከ12 ሰዓት በኋላ ሳይበላ ወይ ሳይጠጡ የሚያሳልፉበት ጊዜ ይባላል። ይሄ እንግዲህ 12 ለ12 የሚባለው ነው። ሰዓቱ ጠዋት 1 ሰዓት እስከ 12 ሰዓት ስትሪክት የሆነ የተገደበ አይደለም። ፎቀቅ ሊሆን ይችላል፣ ግን ዞሮ ዞሮ በመካከላቸው ያለው ጋፕ ምንድነው? 12 ሰዓት የመጾሚያ ጊዜ፣ 12 ሰዓት የማረፊያ ከምግብ ከመጠጥ የሚታቀቡበት ጊዜ ማለት ነው። እንግዲህ ይሄኛው ለብዙ ሰዎች በተለይ ጀማሪ ለሆኑ ሰዎች የሚመከረው አይነት ነው። ሌላኛው እንግዲህ ይሄንኑ ሰዓት በማሸጋሸግ አሁንም እንደገና ከ10 ሰዓቱን መጾም፣ 10 ሰዓቱን መመገብ፣ የተቀረውን ከ24 ሰዓት ውስጥ የተቀረውን ያለመመገብ፣ ይሄን የሚደረግበት ሁኔታ አለ። እንደዚህ ያለን እንግዲህ 16-8 የምንለው ደግሞ አለ። ሶስተኛ ደረጃ 16-8 ማለት 16 ሰዓቱ የመጾሚያ ጊዜ፣ 8 ሰዓቱ የመመገቢያ ጊዜ ማለት ነው። ይሄም እንግዲህ ለምሳሌ ጠዋት 1 ሰዓት ሊሆን ይችላል። ግን ይሄ ብዙ ጊዜ እኛ የሚመከረው ኤክስፐርቶች አንዳንድ ጥናታዊ ጽሁፎች ምናምን የሚያሳዩት የጠዋቱንም ገፋ ያደርጉታል። እስከ 4 ሰዓት ይቆየና ከ4 ሰዓት እስከ 12 ሰዓት ያለውን የ8 ሰዓቱን የመመገቢያ ጊዜ ያደርጉና ከ12 ሰዓት በኋላ እስከሚቀጥለው ቀን 4 ሰዓት ድረስ የሚጾሙበት 16-8 የምንለው ነው። በሳይንስም ይሄኛው ትንሽ ያው በኋላ እንመጣበት ይመስለኛል ትንሽ መሰረት ያለውና የሚደገፍ ነው። ሌላው እንግዲህ 23-1 የሚሉት አለ። በ24 ሰዓት ውስጥ ማለት ነው። 23-1 ማለት በ24 ሰዓት ውስጥ 23ቱን ሰዓት ጾመው አንዷን ሰዓት መመገቢያ ሰዓት የሚያደርጉበት ነው። ይበቃል? 1 ሰዓት አይበቃም። ያው እንግዲህ ሰዎች ስለሚያደርጉት ይሄም አስጨናቂ ነው። እንግዲህ እያንዳንዱ ነገር የራሱ ደጋፊ የራሱ ተቃውሞ የራሱ እንትን አለው። ዞሮ ዞሮ ይሄንን የሚጠቀሙ ቁጥራቸው ቀለል ያልሆነ ሰዎች አሉ። ሌላው እንግዲህ 1 ቀንን ሙሉ መጾም ወይ 2 ቀንን ሙሉ መጾም ከዛ በ3ኛው ቀን መብላት ወይ ደግሞ 24 ሰዓት ሙሉ ጾሙ በሚቀጥለው ቀን መብላት የሚል የተለያየ ሙሉ ቀን መጾም የሚሉት አለ። ይሄ እንዳውም እንደ ኢንተርሚተንት ዴት ነው የሚባለው። ቀናቱን ነው ሙሉ የሚያሳልፉት እና እንደዛ የሚጾሙ አሉ። በሳምንት ውስጥ 3ቱን ቀን በልተው 2ቱን ቀን የሚጾሙ አሉ። የተለያየ ነገር አለ። ግን በዋናነት እነኚህ የ12-12 የ16-8 የ23-1 የ10-14 የሚሏቸው የአጿጿም አይነቶች ናቸው። ወደ መጨረሻ ያነሳቸው አጽዋማት ትንሽ ጠንከር ያሉ ይመስላሉ። እንደው ግን ወደ እነዛ በደንብ በዝርዝር ከመግባቱ በፊት ስለ ጾም ሲነሳ ብዙ ጊዜ ሳይንሱ ሰውነትን ማጽዳት የሚለው አንድ ጽንሰ ሀሳብ አለ፣ ወይም በእንግሊዝኛው አውቶፋጂ ይባላል። እና አውቶፋጂ ምንድን ነው ግርማ? ጾም ሰውነትን ከማጽዳት ጋር ሳይንሱ ምን ይለናል? እዛ ላይ ምን ያገናኘዋል? አሁን እንግዲህ ሜቢ አሁን ይሄ አውቶፋጂ የሚለው ቃል በትክክል ማንጻትን ይገልጸዋል የሚለው ላይ ትንሽ ያው ልዩነት ይኖራል። ዞሮ ዞሮ ግን በመሰረታዊ ሀሳብነት ትክክል ነው። ምክንያቱም ሰውነታችን እንግዲህ ምግብ አንዱ መርዛማ ነገሮች፣ ኬሚካሎች፣ የተለያዩ ነገሮች ወደ ሰውነታችን የሚገቡበት አንዱ መንገድ ምግብ ነው። ስለዚህ ይሄ ምግብ መጽዳት አለበት ማለት ነው። እንግዲህ ከአፋችን ጀምሮ ነው ገና ከመመገባችን ጀምሮ ከዛ በፊት ያለው ሂደት እንኳን ብንቶ ማለት ነው ከመመገባችን ከመጉረሳችን ጀምሮ ያው ባክቴሪያዎች ሊሆን ይችላሉ፣ ጀርሞች ሊሆን ይችላሉ፣ ቫይረሶች ሊሆን ይችላሉ፣ የተለያዩ ነገሮች ተዋሲያን ሊሆን ይችላሉ ይገባሉ ማለት ነው። ስለዚህ ከአፋችን ከምራቃችን ጀምሮ ሰውነት ያንን የሚከላከልበት መንገዶች አሉ። የተወሰኑ ነገሮች የሚችላቸውን እያስወገደ እያጸዳ ይሄዳል። በመጨረሻ ግን በዋናነት የሰውነትን የማጽዳት ስራ የሚሰራው ጉበት ነው። ጉበት በዋናነት ያጸዳል፣ ኩላሊት ይከተላል፣ ሳምባችን ራሱ የማጽዳት ስራ ይሰራል ባይዘው። ስለዚህ እነኚህ ተቀናጅተው ነው ሰውነት ማጽዳት የሚባለው እና ይሄ አውቶፋጂ የሚባለው ሜይ ቢ አንዳንድ ጊዜ ሰውነት
ራስን በራስ እንደ መብላት አይነት ተደርጎ ሊተረጎም ይችላል። ግን ትክክል ነው። ዞሮ ዞሮ ምንድነው የሚሆነው? ይሄን የተመገብናቸው ምግቦች ወደ ሴሎቻችን ከመግባታቸው በፊት የጉበታችን የማጣራት ስራ ይሰራል እና የማጽዳት ስራ ይሰራል ማለት ነው። ይሄ ማጽዳት በሚለው ከወሰድነው ማለት ነው። ስለዚህ መርዛማ ነገሮች እኛም ሳናቅም ወይ ደግሞ ሰውነታችን በሚያካሂደው ይሄን የምግብ ማሳለጥ ሂደት ውስጥ መርዝ ይፈጠራሉ። መርዛማ ነገሮች፣ ኬሚካሎች ይፈጠራሉ። እነኛን የማጽዳት ሂደት ነው አውቶፋጂ የሚባለው። ስለዚህ ጾም ለዛ በደንብ ጥቅም አለው ብለን ማሰብ እንችላለን። በትክክል ምንድነው በዋናነት ጥቅሙ? አንደኛ ለጉበታችን ጊዜ ስለሚሰጠው ነው፣ እድል ስለሚሰጠው ነው። ይሄ ደግሞ በጣም መሆን ያለበት ነገር ነው። ለዛም ነው በተለይ ምግብ ከ12 ሰዓት እስከ 1 ሰዓት ማታ ባለው ጊዜ መውሰድ የሚጠቅመው ለዛ ነው። ምክንያቱም ከማታ ዋና ስራው ለጉበት ረፍት መስጠት ነው። ጉበት ረፍት መስጠት ነው። ቀን ሲሰራ ያለውን ማታም የሚሰራው ስራ አለ። እሱን የማጽጃ ጊዜ ያገኛል ማለት ነው። ግን አምሽተን ከተመገብን፣ ለምሳሌ አምሽተን ከተመገብን ምን ይሆናል? ጉበት እንደገና ሌላ ይሄኛውንም ስራ ይሰራ፣ ራሱ ማጽዳት ትቶ እንደገና ይሄኛውን የተመገበው ምግብ ተደራቢ ስራ ይሆንበታል። ይሄ ጫና ይፈጥራል። ከዚሁ ጋር ተያይዞ እንግዲህ ከዚህ ከእንቅልፍ መዛባት ጋር ከእንቅልፍ ሂደት ጋር መዛባት ሰርካዲያን ታይም እንለዋለን። ከሱ ጋር መዛባት ነገሮችን ያመጣል ምግብ። ስለዚህ መጾም በተለይ ራትን በጊዜ መብላት፣ አንዳንድ ደግሞ ለሚችሉ ሰዎች ያው ለሁሉም እንዳይከለከል በማሰብ ሳይበሉ መተኛት ልትል ነው። ለአንዳንዶችም ሳይበሉ መተኛትም እንደየሁኔታቸው ጥሩ ይሆናል። ምክንያቱም ለጉበት እድል ስለሚፈጥር ማለት ነው። ታንኪዩ ግርምሽ። እንግዲህ ስለ አውቶፋጂ ሰው ይሄን ከተረዳ እንግዲህ ከመንፈሳዊ ጥቅሙን በዘለለ በሳይንስም ሰውነታችን የገባውን አጽድቶ እስኪጨርስ ትንሽ እረፍት እንስጠው ነው አይነት ይመስላል። በተለይ ለጉበትና ለሌሎች የሰውነት ክፍሎቻችን በደንብ የማጽዳት ስራቸውን እናግዛቸው አይነት ነገር ትርጓሜ ይኖረዋል። እንግዲህ ያንን ወስጃለሁ። ወደ የጾም አይነቶቹ ልመልስ። እንደው ብታስታውሰኝ 16-8 የሚባል አለ። ያ ማለት 16 ሰዓት ጾመን 8 ሰዓቱ ባለው ኢንተርቫል ውስጥ ደግሞ እንመገባለን። ሁለተኛው ደግሞ የ10-14 አለ። 14ቱን ጾመን 10 ሰዓት ውስጥ እንመገባለን። ሶስተኛው ደግሞ 23 አለ። በአንድ ሰዓት ውስጥ ተመግበን ቀሪውን 23 ሰዓት እንጾማለን። ሌላኛው ደግሞ ኦማድ የምንለው ነው አይደል? ሙሉ ቀኑን ጾመን ከዛ ደግሞ በቀጣዩ ቀን መመገብ፣ ያ ማለት 24 ሰዓት መዝለል አይነት እንትን አለ። ወደ መጨረሻ የተነሱት ሁለቱ 23 እና የመጨረሻው በቀን አንድ የሚባለው 1 ሚል ዴይ የሚባለው የጾም አይነት ትንሽ ከበድ ያሉ ይመስለኛል። እንደው ዝም ብዬ በራሴ እየሳልኩት ነው። ግን እነሱም ጋር ከመምጣታችን በፊት 16-8 የምንለው የአጿጿም አይነት ጋር ብዙ ጊዜ የኢንሱሊንን ከመቋቋም ጋር ስብ ከማቃጠል ጋር ምናምን ብዙ አስተዋጽኦ እንዳለው ይነሳል። ግን ብዙ ጊዜ ሰዎች ደግሞ ይህንን ስልት የሚከተሉ ሰዎች ይጾሙና መጨረሻ ላይ ጾሙን የሚፈቱት በካርቦሃይድሬት እንደ እንጀራ፣ ፓስታ ምናምን ያሉ ምግቦችን ተጠቅመው ነው። ብዙ ጊዜ እንደዛ አይነት ነገር ታዝቤያለሁ። ታዲያ ይህንን ሲያደርጉ ያሰብነውን ጥቅም የለፋንበትን ነገር አናጣም ወይ? ያ ማለት መጾም ብቻውን ሳይሆን ጾሙን የምንፈታባቸው የምግብ አይነቶች ኢፌክት የላቸውም ወይ? እዛ ላይ ምን ትለናለህ? እንደውም ጥሩ ሀሳብ ላይ ያነሳው ብሩክ። እንግዲህ እዚህ ላይ ትንሽ ሰፋ አድርጌ መጀመሪያ አንድምታውን እንትን ብለህ እዚህ ላይ እና እሱ ላይ በዋናነት ማየት ያለብን ነገር ነው። ለምንድን ነው ምግቦችን በዚህ ደረጃ ስምንከፋፍላቸው ምን ለያቸው? የምግብ እንግዲህ በዋናነት ምግብ ከሚሰጠነው አንደኛውና ዋነኛው ለሰውነት ኃይልና ሙቀት መስጠት ወይ ደግሞ ለሰውነት ኢነርጂ መስጠት ነው። በዚህ ኢነርጂ ከሚሰጡ ምግቦች ደግሞ 3 ምግቦች አሉ። አንደኛው ካርቦሃይድሬት የምንለው ነው። ሁለተኛው ፕሮቲን የምንለው ነው። ሶስተኛው ፋት የምንለው ነው። እንግዲህ ሰው በተፈጥሮ ሲፈጠርም ሰው እነኚህ ሁሉ እንዲመገብ ተደርጎ በተለይ በሳይንሱ ዓለም በጤናው በሕክምናው በሌላውም በባዮሎጂ ሰዎች የሚታወቅበት ሰው ኦምኒቨረስ ከሚባለው የእንስሳ ክፍል የምንመደብ ነው። ይሄ ማለት ምንድነው? ሁሉንም ማለት የመመገብ እድሉ ተሰጥቶናል፣ ችሎታውም አለን። የጥርሳችን አፈጣጠር፣ አጠቃላይ የአንጀታችን ሲስተም አሰራር በሙሉ
ለነኝ እንዲሆን ተደርጎ የተሰራ ነው። ሶ ከጊዜ በኋላ ግን እየመጣ ያለ ነገር አለ። በተለይ የካርቦሃይድሬትን የመጥላት ነገሮች እየተስተዋሉ ነው። እኛም የሚገጥሙን ነገር ነው። ግን አሁን ድረስ ባለው ሳይንሳዊ ማስረጃ ልትለው ትችላለህ። ኤቪደንሶች የምንላቸው ነገሮች አሉ። አሁንም ቢሆን ሰውነታችን ኃይልና ሙቀትን ወይ ደግሞ ኢነርጂን ማግኘት ያለበት ዋናው ሶርስ ካርቦሃይድሬት መሆን አለበት ነው። ይሄ ከማንኛውም በሽታ መኖር አለመኖር ጋር ሳይያዝ ማለት ነው። ሪጋርድለስ ኦፍ ኤኒ ዲዚዝ ማለት ነው። ስለዚህ አብዛኛው ሰውነታችን እንዲጠቀሙ የሚመከረው ካርቦሃይድሬት ነው። ይሄም ደግሞ የሆነበት የራሱ ምክንያት አለው። አንደኛ ካርቦሃይድሬት ሰውነታችን በቀላሉ ወደ ኢነርጂ ሊቀይረው የሚችለው ምግብ ነው። እንግዲህ በዋናነት ካርቦሃይድሬትን ለኢነርጂ ብንጠቀመው በተጓዳኝ ብዙ ሰፊ ስራዎች አሉ። ካርቦሃይድሬት ባይዘው በምግብ ስርዓት ውስጥ ወይ ደግሞ ሰውነታችን በሚጠቅመው እንደ ዋና እንደ ኢነርጂ ምንጭ ስለምንቆጥረው እንጂ ሌሎች ብዙ ጎኖች አሉት። ብዙ አብሮ የሚሰራበት ነገሮች አሉ። ግን ዋናው ይሄ የኢነርጂ ላይ እንኳን ብናተኩር ሰውነት ኤፊሽንስ ነው ካርቦሃይድሬትን ወደ ኃይል በመቀየር የሶስቱንም ብናይ ለምሳሌ አንዳንድ ጊዜ ተርማል ኤነርጂ ኦፍ ፉድ የምንለው አለ። ወይ ደግሞ ምግብን ለማቃጠል ምን ያህል ካሎሪ ይፈልጋል ራሱ የሚለውን ስናይ ካርቦሃይድሬት ምግቦች ደረጃቸው ቢለያይም ማለት ነው ከ5 እስከ 10% ነው የሚጠቀሙት። ማለት ምንድነው አንድ የበላኸውን ካርቦሃይድሬት ምግብ ለመፍጨት ሰውነታችን የሚጠቀመው ኃይል ማለት ነው እስከ 5 እስከ 10% ይጠቀማል። ያን እንደ ካርቦሃይድሬቱ ነው። ሲምፕል ስንላቸው እንደዚህ በቀላሉ ለምሳሌ ነጭ የሆኑ ዳቦዎች ነገሮች፣ ኬክ ነገሮች ሲምፕል ሹገር የምንላቸውን ለመጠቀም እስከ 5% እና ካርቦሃይድሬት ያው ከ2 እስከ 10% ኃይል ይፈልጋል፣ ኢነርጂ ይፈልጋል። የተመገብነውን ካርቦሃይድሬት መልሶ ለማቃጠል ማለት ይፈልጋል። ፕሮቲንን ስናይ እስከ 20% ይፈልጋል። ፕሮቲን እንግዲህ ካርቦሃይድሬትም ፕሮቲንም እኩል 4 ካሎሪ ነው የሚሰጡት በግራሙ በምንመገበው ምግብ ውስጥ አራት ነው የሚሰጡት። ግን ፕሮቲን 20 ይፈልጋል፣ 20% ኢነርጂ ይፈልጋል ፕሮቲኑን ለማቃጠል። ፋትን ስናየው ከ10 እስከ 15% ይፈጃል። ከዚህ አንጻር ይሄ ምንድን ነው ማለት ነው? ሰውነት በቀላሉ ነው ከካርቦሃይድሬት ኃይል የሚያገኘው። ስለዚህ ካርቦሃይድሬት አሁን በየሚዲያ በሶሻል በማህበራዊ ሚዲያ የምናየው በዛ ደረጃ መጠላት የለበትም። በጣም ካርብ በቃ በሰውነት እንቅስቃሴ ባለሙያዎችም በሌሎችም እንትኖች በጣም አብዝቶ እየተተቸ ያለ እንትን ነው እና በጣም ጥሩ ነገር ነው ያነሳው። አንዳንዴ ትክክለኛ ነገር ነው ወይ ለሰው የምናስተላልፈው መልእክት ለእኛ ለምናስባት ጉዳይ ስንል ብቻ የምንተቻቸው ምግቦች ምናልባት ለሌላው ህይወቱን የሚያቆዩ አይነት እንትን ሊኖራቸው ይችላል። እንኳን አነሳው ግርማ። እና ከዚህ አንጻር ያው ካርቦሃይድሬት ለሰውነት በጣም ጥቅም ነው። እንግዲህ አሁን የዚህኛው ፕሮግራም ስላልሆነ እንጂ ከሌሎች ነገሮች ጋር እየተዋሃደ ብዙ የሚሰራቸው ስራዎች አሉ። የሰውነት መዋቅር ላይ የሚሰራው ነገር አለ። ይሄ ብዙ የደም አይነት ላይ አርኤች ፋክተር የምንለው ብዙ ነገሮች ላይ ካርቦሃይድሬት የሚጠቅመው ነገር አለ። ግን እንደ ኢነርጂ ሶርስ ቀላሉና ሰውነታችን የሚጠቀመው እሱ ነው። ለምሳሌ አንጎላችንን ብናይ አንጎላችን ከአጠቃላይ ሰውነታችን ይዘት ከሚይዘው ቦታ አንጻር አጠቃላይ ከሰውነት 2% ነው፣ ግን የሚጠቀመው 20% ነው። ያን 20% ደግሞ አንጎላችን የሚጠቀመው በጉልኮስ ፎርም ነው፣ በጉልኮስ በሚባለው የኃይል ምንጭ ነው የሚጠቀመው እና ለሰውነትም በቀላሉ ኃይል የሚያገኝ ነው። እንግዲህ ይሄ ነገር ከጊዜ በኋላ ከአንዳንድ ህመሞች ጋር ከአንዳንድ ሁኔታዎች እየታየ በባለሙያ ምክር መጠኑ ሊቀነስ ሊጨምር ይችላል። ግን አጠቃላይ አሁን ባለው የሳይንስ እውቀት አንድ ሰው ካለው ከነኝ ከሶስቱ ምግቦች አይነቶች ውስጥ ከሚያገኘው ውስጥ ከ45 እስከ 60 በመቶ የሚሆነውን ኃይል ማግኘት ያለበት ከካርቦሃይድሬት ነው። ስለዚህ ኢንተርሚተንት ፋስቲንግን ወይም በሰዓት የተገደበ ጾም የሚተገብሩ ሰዎች በካርቦሃይድሬት ስለፈቱ አይ ሙሉ በሙሉ ፎርሻቸዋል ብለን መናገር አንችልም ማለት ነው። እንግዲህ እሱ ጋር ምንድነው መጀመሪያ ይሄኛውን እንጨርሰው በሚል ነው እንጂ ይሄ ኢንተርሚተንት ፋስቲንግ ወይ ደግሞ በጊዜ የተገደበ ጾም ምንድን ነው የሚለውን ነገር ቅድም አይተነዋል። ዞሮ ዞሮ ከዚሁ ጋር ግን መያያዝ አለበት።
ይሄ ጾም ለማን ነው የሚያስፈልገው? ወይ ደግሞ እያንዳንዱ ሰው ራሱን መጠየቅና መመለስ የሚገባው እኔ መጾም አለብኝ ወይ? መቼ ነው የምጾመው? ለምንድን ነው የምጾመው? እንዴት ነው የምጾመው? የሚለውን መመለስ አለበት። ይህን ጥያቄዎች መመለስ አለበት። ግብ ሊኖር ይገባል። ጾም እንግዲህ ያው ወደ ሃይማኖት ሳንገባ ጾም ግለሰባዊ ነው። የማህበር አይደለም፣ የቤተሰብ አይደለም። በማህበር የሚጾም በቤተሰብ ደረጃ የሚጾም አይደለም ጾም። በዚህ በሳይንሱ ስናየው ማለት ነው ግለሰባዊ ነው። ግለሰባዊ ጾም ደግሞ ዓላማ ይፈልጋል፣ ግብ ይፈልጋል። በጾሙ ምንድን ነው ልታገኝ የፈለግከው? በጾሙ ላገኝ የፈለግኩት ምንድን ነው ብሎ እያንዳንዱ ሰው መጠየቅ አለበት። ከዛ በኋላ ነው እንግዲህ ይሄንን ግቤን አሳካለሁ ካለ በኋላ የትኛውን ጾም ነው መከተል ያለብን የሚለው መመለስ ያለበት። አይነቱን ይመርጣል። አይነቱን ሲመርጥ ደግሞ እሱም አሁን በተጽዕኖ በጓደኛ በሚዲያ ተጽዕኖዎች አደመሆን ያለበት። ሌላው ውጤታማ ስለሆነ ለዛም ሰው ላይሰራ ይችላል። አይሰራም እንጂ ይሄ ግልጽ ነው፣ አይሰራም። በተለይ የጤና ሁኔታ ያለባቸው ሰዎች፣ የጤና ችግር ያለባቸው ሰዎች ቢያንስ የጤና ባለሙያ አማክረው ስለ ጾሙ አይነትና ስለሚያጿጹሙት ነገር ከሚወስዱት መድኃኒት አኳያ አብሮ መወሰን መቻል አለባቸው። ወይ ደግሞ የዚህን አቅጣጫ ጠቋሚ ምክር ማግኘት አለባቸው እንጂ ለአንድ ሰው የሆነ ጾም ለሌላኛው ይሆናል ማለት አይደለም። ስለዚህ ይህን በደንብ ማሰብ ያስፈልጋል። ስለዚህ በደንብ ባለሙያ ማማከር ተገቢ ነው። ዝም ብሎ በሞራል እና በቲፎዞ ማለቅ ያለበት ነገር አይደለም ነው። በዛ እንያዘው። አዎ እንደዛ ለመያዝ እንችላለን። ግሬት። ምናልባት ወደ ቅድሙ የኢንተርሚተንት ፋስቲንግ አይነቶች ልመልስህ እና አንደኛው ያነሳ ነው ወይም ሁለቱ ያነሳ ናቸው ይሄ 23/1 እና በቀን አንድ የሚወሰደው በጣም ፈረንጆች ዋሪየር ዳይትስ ነው የሚሏቸው። በጣም ጠንካራ በደንብ እንትን ያለ ስራ የሚፈልጉ በጣም ዝግጅት የሚፈልጉ አይነት እንደሆኑ ተሰምቶኛል። ማንኛውም ሰው አሁን ዛሬ ብድግ ብሎ እነዚህን የጾም አይነቶች ልጹም ቢል ትክክለኛ አካሄድ ነው ወይ? እንዴትስ ነው መከተል ያለበት? ጀማሪ ጾመኞችስ የትኛውን የኢንተርሚተንት ፋስቲንግ አይነት መጀመሪያ ቢሞክሩና ቢያዩ ብለህ ትመክራለህ? እንግዲህ እዚህ ጋር በዋናነት እኔ በተለይ እንደ አንድ የኒውትሪሽን ባለሙያ እንደ አንድ የጤና ባለሙያ እና መረጃን በተለያየ አቅጣጫ ከሚያይ ሰው ክሊኒካሊ ከማያቸው ሰዎች ካለኝ አጠቃላይ ግንዛቤ አንደኛ ይሄ በቀን አንዴም ወይ ደግሞ በ23/1 የሚባለው 23 ሰዓት መጾም 1 ሰዓት መመገብ የሚለው ምንም ሳይንሳዊ መሰረት የለውም። በተቃራኒው ደግሞ ይሄን የሚያደርጉ ሰዎች ብዙ አይነት ጉዳት እንዳስተናገዱ መረጃዎች አሉ። ስለዚህ እንደ ሳይንስ ሰው እኔን አልመክርም ለማንኛውም ሰው እንዳንተ እንዳልከው ዎሪየርስ ለጀማሪም ብቻም ሳይሆን ለማንኛውም ሰው ዎሪየርስ ለሚባለው ፋስቲንግ ጾማለሁ ለሚል ሰው አልመክርም። በዋናነት የማልመክር በምንድን ነው የትኞቹም ጾሞች መታየት ያለባቸው ከዘላቂነት አንኳያ ነው። ያሰብነውን ጎል ለአጭር ጊዜ ሊያሳኩ ይችላሉ፣ ግን በዘላቂነት ያንን ምንድን ይባል ሰስቴን አድርጎ አስቀጥሎ መቆየት ይችላል ወይ የሚለውን ነው መመለስ። ይሄን ካልመለሰ ለውጥ የለውም። ለጊዜው ክብደት ልንቀንስ እንችላለን፣ ለጊዜው የሆነ ነገር ላይ እንችላለን፣ ግን ከዚህ አንጻር ዘላቂነት ስለሌለው በሳይንስም ስለማይደገፍ እኔ ሁለቱንም ከሚደግፉ ሰው ከሚያበረታቱ ሰዎች ውስጥም አይደለሁም። ስለዚህ በዚሁ አያይዘህ ጀማሪ ኢንተርሚተንት ፋስቲንግ ለውጥ አይቼበታለሁ ወይም ባለሙያ መክሮኛል ልጀምረው ብሎ ዛሬ ቢነሳ አንድ ሰው እስቲ የኛው ሞክረው የምትለው አይነት አለ ወይ? ከነዚህ ውስጥ የቱን ትመክራለህ አንተ? እንግዲህ እዚህ ጋርም ያው ጾምን እንግዲህ ፕሪስክሪፕሽን ማድረግ አልፈልግም። ለነከሌ ይሆናል ብሎ ማለት አልፈልግም። አንደኛ እንግዲህ ሰው በግለሰብ ደረጃ ምን እንለያያለን። ነገር ግን በዋናነት ሰዎች የምንለይባቸው 3 ኮንዲሽኖች አሉ። የመጀመሪያው እድሜ ነው፣ ሁለተኛው ጾታ ነው፣ ሶስተኛው የጤና ሁኔታ ነው። እነኚህ 3ቱ ነገሮች መታየት አለባቸው። ለምሳሌ በቀላሉ በሌላ እንዳይተረጎም ለምሳሌ አንድ ሴት ልጅ ተነስታ ጾም አለው ብትል የመጀመሪያውም እኔ እንደ ባለሙያ የምጠይቃት በቅርብ ጊዜ የሪፕሮዳክቲቭ የስነ ተዋልዶ ፍላጎት አለ እቅድ አለሽ ወይ የሚለው መመለስ አለበት። ምክንያቱም በተለይ እነኚህ ጠንከር ያሉ ጾሞች ከፍተኛ የሰውነት ስብን ፋትን በማቃጠል ስለሆነ የሚባለውን ጎል የሚያስገኙት
አንድ ሴት ወጣት ልጅ ለምሳሌ ቀጭን ትሆን ትችላለች፣ ወፍራም ትሆን ትችላለች። ካላት 20% ስብ ከቀነሰች ላታረግዝ ትችላለች። ስለዚህ የሪፕሮዳክቲቭ ጎል ወይ ደግሞ የስነ ተዋልዶ እቅዷ ማወቅ ግዴታ ነው ማለት ነው። የመጀመሪያው ይሄ ነው እንግዲህ ከጾታ አንጻር ካየ ነው ማለት ነው። ባይዘው ከጾታ አንጻር ወንድም ቢሆን የዘር ፍሬ ምርት የምንለው ነገር አለ አይደለ? የዘር ፍሬ ፈሳሽ ምርት የምንለው ነገር አለ። እሱ በጾም አፌክትድ ይሆናል። በተለይ እንደዚህ የፕሮቲን ምግቦች፣ የፋት ምግቦች መኖር አለባቸው። ምክንያቱም በቂ የስፐርም ሴል ምርት እንዲኖረውና ስለዚህ ሁለቱም ቢሆን የስነ ተዋልዶ ግባቸውን ማስቀመጥ መቻል አለባቸው፣ መወሰን መቻል አለባቸው። ምክንያቱም እነኚህ ጾሞች ከተካሄዱ በኋላ ምናልባት እንቀልብ ሰው እንኳን ቢባል በትንሹ 6 ወር ሊፈጅ ይችላል። ስለዚህ እሱን እናያለን ማለት ነው። ሁለተኛ የጤና ጉዳይ ይታያል። ያለው የጤና ጉዳይ ለየትኛው ጾም አይነት ነው የሚሆነው? የሚወሰዱ መድኃኒቶች አሉ። አንዳንድ መድኃኒቶች ራሱ ሐኪሞች ራሱ ሲያዙት አንዳንድ መድኃኒቶችን ስብ ያለው ምግብ፣ ቅባት ያለው ምግብ፣ ፕሮቲን ያለው ምግብ እየተባለ ይታዛል። አንዳንዶች ምግቦች በትንሽ ቀለል ባለ ምግብ ማለት ነው። ቀለል ባለ ምግብ ማለት ካርቦሃይድሬትም ሊሆን ይችላል ትእዛዝ ማተር። ስለዚህ የጤናቸው ሁኔታ ምንድን ነው የሚለው እስና በሶስተኛ ደረጃ እድሜ ነው። እድሜ እንዳልኩ ታዳጊ ልጆች ከሆኑ መጾም ምንድን ነው የሚለው በትክክል አስፈላጊነቱ ራሱ አስፈላጊነቱ ጥያቄ አለ። ከፍተኛ ሜታቦሊዝም ስላላቸው በተፈጥሮ ወጣቶችም ቢሆኑ ከሚሰሩ ስራ ጋር መታየት አለበት። ለምሳሌ 20 ፎቅ 15 ፎቅ እየወጣ ቀን ከሌሊት የሚሰራ ሰራተኛን በጾም ልገድበው አይገባም። ምክንያቱም መውጣት መውረድ እኮ በጉልበት የሚሰራ ስራ ነውና እነኚህ ሁሉ ነገሮች ታይተው ነው። ስለዚህ ጾምን ለጀማሪም በለው ለምንም ይህን ተከተል ይህን እንትን በል ለማለት ብዙ በዙሪያው ያሉ ያንን ለመወሰን የሚረዱ ጉዳዮች አሉ በሚል ተመልካቾች ጤነኞች እንድትረዱ በዚሁ ማንሳት እንፈልጋለን። በጣም አመሰግናለሁ ግርምሽ። ጥሩ ትምህርት እየተማርኩ ነው። እኔ በበኩል እኔ እንኳን እንደምታየው ብዙ የሃይማኖታዊው እንጂ የሳይንሳዊው ጾም አሳስቦኝ አያውቅም። እንዲህ ሰውነቴም እንደምታየው መለስ ስላለ ይሆናል ብዙ ሰው ክብደት ለመቀነስ ስለሆነ የሚያስበው እስካሁን አላስፈለገኝም። ግን አሁን ከዚህ መወስዳቸው እንትኖች ትልቅ ጥቅም ይሰጡኛል ብዬ አስባለሁ። ሌላው አንድ በጣም ብዙ ጊዜ የሚነሳ አከራካሪ ነጥብ ወይም የሃይማኖት ጾምን ከሳይንሳዊው የጾም ዴፊኒሽን የሚለይበት አንደኛው ሁሉም ላይሆን ይችላል አንደኛው ጉዳይ በኢንተርሚተንት ፋስቲንግ ወቅት ሰዎች በመሃል ቡና ቢያሰኛቸው መጠጣት ይችላሉ ወይ፣ ውሃ ቢያሰኛቸው ፉት ማለት ይችላሉ ወይ የሚለውን እንደው ይፈቅዳሉ ወይ ወይስ እንደ ሃይማኖቱ በቃ ጾምክ ነው ምንም ነገር መንካት እንደው የምትናገረውን ሁሉ ጾም ይላል የሃይማኖት አስተምህሮ እና እንደዛ ነው ወይ ሳይንሱ የሚለው እዛ ላይ ምን ትላለህ? የሃይማኖቱን ለሃይማኖቱን ተዋቸው እሱን ተው። ግን እኛ ከሳይንሱ አንጻር ጾም ሲጾም እንግዲህ ምንድን ነው ቅድም እንዳልኩ ነው አንዱ ዓላማ የሰውነትን የሚያገኘውን ኢነርጂ ካሎሪ መገደብ ነው አይደለ? ስለዚህ የምንወስዳቸው ነገሮች ምን ያህል ካሎሪ ምን ያህል ኢነርጂ ይሰጣሉ ነው። ውሃ እንደሚታወቀው ምንም ከውሃ የምናገኘው ኢነርጂም ካሎሪም የለም። ስለዚህ ውሃ መውሰድ ችግር አለው ብዬ አላስብም። ምክንያቱም ከውሃ ምንም የሚገኝ ነገር ስለሌለ። ግን በአንጻሩ ደግሞ ውሃ መውሰድ በተለይ ቅድም ላልከው ይሄ ጉበት ለማጣራት ለሚሄደው ራስን ለማጽዳት ለሚሄደው ሂደት ውሃ ይጠቅማል። ስለዚህ በጣም በተለይ የኩላሊት ማጣራትን እንግዲህ እዚህ ጋር ያው በአጭሩ ስለምናወራ ነው። ጾም የኩላሊት ማጣራት ላይ ኢፌክት አለው ያመጣል። ግን አትሊስት በውሃ መርዳት ጥሩ ነው ብዬ አስባለሁ። ውሃ መውሰዱን ጥሩ ነው ብዬ አስባለሁ። እንግዲህ ቡና ሲባል ቡና እውነቱን ለመናገር በራሱም በቡናው ራሱ ኮሌስትሮል አለው፣ ኢነርጂ ይሰጣል እንደ ሁኔታው ነው። ከዛ ውጭ ባለፈ ደግሞ እንግዲህ ቡናው ምን ያህል ትክክለኛ ቡና ነው ወይ፣ ሌሎች ኢነርጂ የሚሰጡ ነገሮች አይገቡበትም ወይ ስኳርን ጨምሮ የሚለው ነገር መታየት አለበት። ግን የሚጾም ሰው ደግሞ ቡና ሲወስድ እንግዲህ አንዳንድ ሰዎች ጨጓራ ሊያማቸው ይችላል። በባዶ አንጀት ለሚወሰድ ምናምን እንዴት እንደሚያጣጥሙት አላውቅም። ግን ከዋናው መተርጎም ያለበት ኢንተርሚተንት ጾም አለ ያለ ሰው ኢነርጂውን መቀነስ ስለሆነ የፈለገው ሌላ ኢነርጂ የሚሰጡ ነገሮች መውሰድ የለበትም። ከዛ ውጭ ግን
ውሃው መውሰድ ይችላል። ስለዚህ እንደ ሃይማኖት ጾም ኮምፕሊትሊ የሚከለክል ላይሆን ይችላል። አይል ሰጪ ካልሆኑ በስተቀር ካልሆኑ ጉዳዮቹ መጠቀም ይችላል የሚለውን እንይዛለን። እንግዲህ ጤነኞች ከዚህ ብዙ እየተማራችሁ እንደሆነ ተስፋ አደርጋለሁ። እኔ በበኩሌ ብዙ ነገር እያገኘው ነው። እስቲ በመሀል ቆም ላርጋችሁና ሰብስክራይብ አርጋችሁ ነው ወይ ይህንን ቻናል ይህንን ኤፒሶድ እየተመለከታችሁ ያላችሁት የሚለውን ጥያቄ ወደ እናንተ ልመልስ። ካልሆነም እስቲ አንድ 10 ሰከንድ ልስጣችሁና ወደ ስልካችሁ ገብታችሁ ዩቲዩብ ላይ ጤነኛ ፖድካስት ብላችሁ ወይም አሁን የምትመለከቱት ላይ የሰብስክራይብ ምልክቷንና የደወል ምልክቷን ተጭናችሁ አበረታቱን። እንዲህ አይነት ሀሳቦችን ደጋግመን እንድናነሳ እድል እንድትሰጡን ጋብዛችኋለሁ። እረፍት አድርገን እንመለስ። ጤነኞች ሰብስክራይብ አደረጋችሁ? እንግዲህ ከግርማ ጋር ስለ ኢንተርሚተንት ፋስቲንግ እስካሁን ብዙ ነገር ተነጋግረናል። እየጠቀለል ነው እንድንሄድ ጾም ለሁሉም ሰው ይሆናሉ? ግርማ ሁሉም ሰው ተነስቶ በጊዜ የተገደበ ጾም ልጹም ማለት ይችላሉ? ቅድም አንዳንድ ነገር ብለኛል፣ ግን በተለይ ጾም በፍጹም የማይመከርላቸው የህብረተሰብ ክፍሎች አሉ ወይ? ስለሱ ትንሽ ነገር ብታነሳል። ጥሩ ጥያቄ ነው በእውነቱ። እንግዲህ ጾም ለሁሉም ሰው ይመከራል ብዬ አላስብም። ሁሉም ሰውም መጾም አለበት ብዬ አላስብም። ግን የሚጾሙትም ሰዎች ደግሞ ራሳቸው ዛሬ ላይ መጾም ይችል ይሆናል፣ ነገ ላይ መጾም ይችሉበት አለ። ስለዚህ በሁኔታዎች ውስጥ የተገደበ ነው ማለት ነው። ስለዚህ እንደዛም ሆኖ በፍጹም መጾም የሌለባቸው ብለን የምናስባቸው አሉ። የመጀመሪያዎቹ እንግዲህ ታዳጊ ህጻናት ናቸው። ታዳጊ ህጻናት እንግዲህ በሃይማኖቱም በክርስትናም በእስልምና ይመስለኛል ከ7 ዓመት በታች ያሉትን ኦልሬዲ ኤግዘምት አድርጓቸዋል፣ እንዳይጾሙ ያደርጋቸዋል። እሱ ጥሩ ምክንያት ነው። እንደውም ሰዎች ይህንንም ማክበር ያለባቸው ይመስለኛል። እንደየሃይማኖታቸው ታዳጊ ልጆች መጾም የለባቸውም። ምክንያቱም የአጥንት እድገታቸው፣ የአእምሮ እድገታቸው ሁሉ ነገር ለወደፊት እሱ እናወራበታለን በሌላ ፕሮግራም። ለአእምሮ እድገታቸውም ወሳኝ ነው ምግብ እና እነሱ መጾም የለባቸውም። ሌላው መጾም በፍጹም የሌለባቸው እርጉዝ ሴቶች ናቸው። እርግዝና ላይ ያለች ሴት የጾሙ ጊዜው ይነስም ይብዛም ባጾም ጥሩ ነው። ምክንያቱም ያው እናት የተመገበችው ነው ዞሮ ዞሮ ለልጅ የሚሰጠውና እዛ ውስጥ ያለ ልጅ ደግሞ ለወደፊት ለሚሆነው ነገር እኛ በጤና ውስጥ ኦፕቲማል የምንለው በቃ ትልቁ ደረጃ እድገቱ የሚወሰነው እዛ ላይ ነው። ያው እኛ በፌታል ፕሮግራሚንግ የምንለው ክፍል አለ። እዛ ውስጥ አብዛኛው ስራ ወደፊት የሚወለደው ልጅ የሚወሰነው እዛ ጽንስ ውስጥ ባለው ነው። ስለዚህ እርጉዝ ሴት በጭራሽ መጾም የለባትም። እንደውም እኔ ትንሽ ነገሩን ሰፋ እናድርገው ካል አንድ ሴት ለማርገዝ ፕላን እንዲሆነ ካቀደች እቅድ ያላት እርግዝና ካሰበች ቢያንስ 3 ወር ከተቻለ 6 ወር ያለዛ 3 ወር ቀደም ብላ ዝግጅት መደረግ አለበት። ያው እናንተ የምትመክሩት አለ ሁላችን ምንለው የአይረን የፎሊክ አሲድ ምንለው እሱ ሁሉ መሰጠት ስላለበት የማርገዝ እቅድ ያላት ሴትም ባትጾም ጥሩ ነው። ይሄ እንግዲህ እርጉዝ ሴቶች ሁለተኛ የማይጾሙት። በሶስተኛው የምታጠባ እናትም በተለይ ልጁ ተጨማሪ ምግብ በማያገኝበት ሁኔታ የመጀመሪያው 6 ወራት እንደውም እስከ 1000 ቀን የምንለው ድረስ ራሱ እንኳን ባትጾም ጥሩ ነው። ምክንያቱም የወተት ኳሊቲ ምግብም ይወስናል። ከዛ አንጻር እሷም አትሊስት እንደው የመጀመሪያው 6 ወራት እንኳን ቢያንስ ባትጾም ጥሩ ነው። በአራተኛ ደረጃ መጾም የሌለባቸው የታወቀ ህመም ያለባቸው በተለይ እንደ የኩላሊት ችግር ያለባቸው፣ የጉበት ችግር ያለባቸው፣ የልብ ችግር ያለባቸው ሰዎች ሐኪም ሳያማክሩ ባለሙያ ሳያማክሩ የትኛውንም አይነት ጾም መጀመር የለባቸው። ካማከሩም በኋላ ጾሙ በህመማቸው ሂደት ላይ ፕሮግረሱ ላይ በማገገም ሂደታቸው ላይ ያመጣውና ያላመጣውን ነገር በሐኪም እየታየ መወሰን አለበት እንጂ አንድ ጊዜ ተጀምሯል ተብሎ መሆን የለበትም። ስለዚህ እነኚህ ሰዎች በልዩ ሁኔታ ከዚህ ከጾም ሁኔታ ውስጥ እንትን መባል አለባቸው። እንዲጾሙ አይጠበቅባቸው፣ አይመከሩም የሚለውን እንይዛለን። እንግዲህ
ጤነኞች እያዳመጣችሁ ነው ብለን እናስባለን። በጣም ብዙ በጾም ዙሪያ ጀብደኛ የሚሆኑ ሰዎች ገጥመውኛል። እኔም ባይዘው አንዳንዴ በተለይ ከልጆች ጋር ምናምን ተያይዞ አይ ይጹም አይ ትጹም የሚሉ እድሜያቸው በጣም ትናንሽ የሆኑ ልጆችን አብረው እንትን የሚያደርጉ ሰዎች ገጥመውኛል። ያ ማለት ሃይማኖታዊ ዳራውን ምናምን መንካት ፈልገን እንትን ማድረግ ሳይሆን በትክክል አውቀ ነው በእውቀት ብናደርገው በሃይማኖቱም ቢሆን በትክክል አስተምሮ ይላሉ ያንን ነገር ይጠይቃሉ የሚለውንም መረዳት ተገቢ ይመስለኛል። ሜይ ቢ እዚህ ጋር አንድ ሀሳብ ለተመልካቾች ማድረስ ስለምፈልግ ነው። እንግዲህ በተለይ ልጆች ላይ አጠቃላይ የጭንቅላታችን ሁለት ክፍል አለው። እኛ በአንተ በምታውቀው በሕክምና ውስጥ የግሬ ማተር እና ዋይት ማተር የምንለው ነገር አለ እና የእነሱ ቀመር አሰራር ልክ 40-60 ብለን ነው የምናስበው። በዛ ቀመር ነው የተሰራው እና በተለይ ሳይንስን ትምህርት የማወቅ የመመራመር ከፍተኛ የሂሳብ ችሎታ የሚፈጠረው እርግዝና ውስጥ ባለው የግሬ ማተር የምንለው የጭንቅላት ክፍል በሚያገኘው ሁኔታ ነው፣ ምቹ ሁኔታ ነው። ያ ልጅ ጥሩ የሳይንቲስት ጥሩ የተማረ ይሄ ነጩ ክፍል በኋላም እዛ ውስጥም ይፈጠራል፣ በኋላም እየዳበረ የሚሄድ ነው እና በተለይ ልጆች በአጋጣሚ በእናት ህመም በተለያዩ ኮንዲሽን በእርግዝና ጊዜ እንኳን ያንን ማድረግ ያልቻለች እናት ብትኖር በቂ ምግብ ማግኘት ያልቻለች እና ብትኖር ይሄ ዋይት ማተር እና ግሬ ማተር የምንለው ጭንቅላት እድገት ከወጡ በኋላም ይቀጥላል እና ከወጡ በኋላ ደግሞ ለመቀጠል ትክክለኛ ምግብ ይፈልጋሉ። አሁን ብዙ ጊዜ አድማጭ ተመልካቾች የሚያስቡታል ኦሜጋ 3 ኦሜጋ 6 ምናምን እያልን የምናስባቸው ምግቦች አሉና እነኚህ የልጆች የጭንቅላት እድገት ላይ ወሳኝነት ያላቸው ምግቦች ናቸው እና ጽንስ ውስጥ እንኳን ያልገጠመው ልጅ ሲወጣ እንደዚህ አይነት ነገሮች አግኝቶ የተሻለ የብሬን ዴቨሎፕመንት እንዲኖረው ካልተደረገ ወይ ደግሞ ልጆችን በማጾም ይሄን ነገር እንዲያጡ ከተደረገ ልጆቹን ከወጡም በኋላ እንጎዳቸዋለን ማለት ነው እና በተለይ ከልጆች የአእምሮ እድገት ጋር ተያይዞ ጾም መታየት አለበት ብዬ አስባለሁ። በጣም አመሰግናለሁ ግርማ። እንግዲህ ጤነኞች እኛ ቤተሰቦች በደንብ ይህንን እንደሚወስዱልን ተስፋ እናደርጋለን። ሁልጊዜ ባለሙያ እናማክር የሚለውን በደንብ እንወስደዋለን። እንግዲህ ኢንተርሚተንት ፋስቲንግን ከመጨረሳችን በፊት ግርማ አንድ ነገር እንደው ምክር ሀሳብ ብትሰጥበት ብዬ ማስበው ጾም በተለይ ኢንተርሚተንት ፋስቲንግን ረጅም ሰዓት ከጾምን በኋላ በምን መልኩ ብንፈታው ይመከራል? እንደው ዝም ብሎ ምግብ ማግበስበስ ምናምን የሚለውም ራሱ ጫና እንደሚኖረው ሰምቻለሁ እና እስቲ እዛ ላይ እንዴት እንፍታው ጾሙን ስንፈታ የሚለውን ብታነሳለን። ኦኬ እንግዲህ እዚህ ላይ የተለያዩ መላምቶች አሉ፣ ግን እኔ ባሉት ኤቪደንሶች ያሉት መረጃዎች የሚያሳዩት ጾሙ ሰዎች በፕሮቲን ምግቦች ቢፈቱ ይሻላል። ይሄ የሚሆነበት ምክንያት ምንድነው? ይሄ ለምሳሌ በካርቦሃይድሬት ምግብ ሲፈታ ከፍተኛ የሆነ ፒክ ያደርጋል። ስፓይክ የምንለው አለ። ካርቦሃይድሬት ስፓይክ በግሉኮስ መጠን በደም ውስጥ ከፍ ይላል። የኢንሱሊን መመረት ደግሞ የሚካሄደው ከበላነው ምግብ ሪስፖንሱን ተከትሎ ነው እና ኢንሱሊን የሚመረተው። ስለዚህ እነኚህ ካርቦሃይድሬት ምግቦች እንደበላናቸው ከፍተኛ የሆነ ኢንሱሊን ይመረታል። ኢንሱሊን ደግሞ እንትኑ የላይፍ ስፓን አለ፣ በደም ውስጥ የመቆየት እጅ በጣም አጭር ነው። ከ5 እስከ 8 ደቂቃ በታች ነው ያለው፣ ቶሎ ይወርዳል እና ይሄንን መዋዠቅ የምንለው በደም ውስጥ መዋዠቅ የሚለውን ነገር ስለሚፈጥር የተወሰነ የሚፈጥራቸው መዛባቶች ይኖራሉ በሰውነት ላይ ጊዜያዊ የሆነ መዛባት። ስለዚህ ያንን ለማስቀረት ከጾሙ በኋላ በካርቦሃይድሬት ቢጀምሩት ቅድም በፕሮቲን ምግቦች ቢጀምሩ ቅድም ያልናቸውን ፕሮቲን የራሱ ሂደት ስላለው ቀስ ብሎም ስለሆነ እንትን የሚያደርገው የተሻለ ነው ብዬ አስባለሁ እና በአጭሩ የጾመ ሰው በፕሮቲን ምግቦች ቢፈታ ይመከራል። ያ ማለት ግን ካርቦሃይድሬትንም ኮምፕሊትሊ አቮይድ ያርግ የሚል ትርጓሜ እንዳይዝ የሚለውን እናነሳለን። በጣም አመሰግናለሁ ግርማ፣ ብዙ ነገር ተምረናል። ሌላው አንድ በጣም አሁን እዚህ ዘመን ላይ አነጋጋሪ የሆነ ምናልባት ምን ያህል የጤነኛ ቤተሰቦች ስለዚህ የአጿጿም አይነት ያውቃሉ አላቅም። በተለምዶ ግን በሳይንሱ ወይም በሌላው ዓለም ኬቶጄኒክ ዳይት ወይም ደግሞ የስብን በማቃጠል የሰውነትን ክብደት ለማስተካከል የሚደረግ አንድ ዘመን ያመጣው አይነት ስትራቴጂ አለ። ድሮም የነበረ ነው፣ ግን አሁን ነው ለክብደት መቀነስ እየተጠቀምንበት ያለው። ኬቶ ዳይት ምንድን ነው ግርማ? ታሪካዊ ዳራውስ ምን ይመስላል? እንዴት መጣ?
ከዛ ደግሞ ሌሎችም ጥያቄዎች ይኖሩናል። እሱ ላይ የተወሰነ ነገር ደግሞ ብትለን። እንግዲህ በመጀመሪያ ነገር ያው ኬቶ ዳይት ስንል ምን ማለታችን ነው? ምንድን ነው እዛ ውስጥ እየተካሄደ ያለው የሚለውን ማየት ተገቢ ይመስለኛል። የመጀመሪያው ነገር ኬቶ የምንለው ይቅርታ እንግዲህ አድማጮች አንዳንድ ቃላቶች ወደ እንግሊዝኛ ይሄዳሉ እና ይሄ ኬቶን የምንለው ባይ ፕሮዳክት ነው ማለት ስብ ምግቦች ሲቃጠሉ የማቃጠል ሂደታቸው እንግዲህ ትንሽ ኬሚስትሪ ያለው እሱ ላይ የማቃጠል ሂደታቸው የሆነ ቦታ ላይ ይገደባል። ከዛ በኋላ ያ የተገደበው ኖርማል ሂደቱን ስለማሄድ ይቋረጥና ኬቶን ቦዲ ይፈጥራል። ይሄ ኬቶን ቦዲ ሰውነታችን ከተቸገረ ለኃይል ይጠቀመዋል ለኢነርጂ ይጠቀመዋል ማለት ነው። እና እንግዲህ ይሄን ኬቶን ከሚጠቀሙ አንዱ ብሬን ነው። ግን አድማጮች እዚያ በደንብ ተመልካቾች ማወቅ ያለባቸው የኬቶ ተፈጥሯዊ ሂደት ለኢነርጂ ማምጣት ተፈጥሯዊ ትክክለኛ መንገዱ አይደለም። ሰውነታችን ኃይል ሲያጣ በሁለት መንገዶች ኃይል ለማካካስ ይሞክራል። አንደኛው ግሉኮስ ኒዮጄኔሲስ የምንለው አለ። በተለይ ከፕሮቲን ምግቦች ኃይልን ማግኘት የሚባል ግሉኮስን የማግኘት የሚባል ሂደት የራሱ ሜታቦሊክ ሂደት አለው። በዛ መንገድ ነው የሚሄደው። ሁለተኛው እንግዲህ ይሄ የፕሮቲንን መጠን በሰውነት ውስጥ የተቀመጠ ደግሞ የግላይኮጅን የምንለው መጠን አለ። እነሱም ለአጭር ጊዜ የሚሆኑ ናቸው እና ይህንን ሲያጣ ሰውነት ለክፉ ጊዜ ያስቀመጥኩት ብሎ የሚያስበው ስብ ውፍረት የምንለው ማለት ነው ዳሌ ላይ ጡንቻ ላይ ምናምን ላይ ያለ ነገሮችን እሱን እንግዲህ እየመነዘረ መጠቀም ይጀምራል ማለት ነው። በዚህ ሂደት ውስጥ ይሄ ኬቶን የምንለው ነገር ይፈጠራል። ይሄን ኬቶን እንደ አማራጭ የኃይል ምንጭ ይጠቀመዋል ሰውነት ማለት ነው። እንግዲህ ይሄን ኬቶን ሲጠቀም እንዳልኩት ተፈጥሯዊ መንገድ አይደለም ማለት የሚመረጠው መንገድ አይደለም። ሰውነታችንን ሌላውን መንገድ ስለከለከል ነው ማለት ነው። ስለከለከል ነው ካስቀመጠው መጠቀም ይጀምራል። ይሄ እንግዲህ በጣም ውስብስብ የሆነ የሰውነት የኬሚስትሪ ሂደቶች አሉት። ከዚህ ውስጥ እንግዲህ በጣም በዚህ ሂደት ከሚጎዱ አካላት ሁለቱ አንደኛው ጉበት ነው፣ ሁለተኛው ኩላሊት ነው በዚህ ሂደት ውስጥ የሚጎዱ። ስለዚህ እነኝን ነገሮች ስናደርግ እነኝንም ኦርጋኖቻችንን እያሰብ መሆን አለበት። ጭንቅላታችንም አንጎላችንም ይሄንን እንደ ዋና ኢነርጂ አይጠቀመውም። በኖርማል ሁኔታዎች አይጠቀሙም፣ ግሉኮስ ነው የሚጠቀመው። ግን ይሄን ሲያጣ ኬቶን ቦዲን ይጠቀማል ማለት ነው። ስለዚህ ከዚህ አንጻር ነው መታየት አለበት ብዬ ነው የማስበው። ብዙ ሰዎች በኬቶ ዳይት ወይም ይህንን ስትራቴጂ ተከትለው በጣም ብዙ ስብ ከሰውነታቸው ያቃጥላሉ። ክብደትን በጣም የሚቀንሱ ሰዎች አሉ። እንግዲህ እንዳነበብኩት ከሆነ ሲነሳ ኬቶጄኒክ ዳይት በተለይ የሚጥል በሽታ እንዲሁም ሌሎች የአልዛይመር ፕሮብሌም ያለባቸውን ሰዎች ለማከም አገልግሎት ላይ ይውል ነበር ከዘመናት በፊት። አሁን ነው ወደ ክብደት መቀነስ የመጣው እና ይህ ሽግግር እንዴት መጣ? ምናልባት ስለዛ የምትለን ነገር አለ ወይ? ከዛ ውጭ ደግሞ የኬቶጄኒክ ተመጋቢ ሰዎች ወይም ያንን የሚመክሩ ባለሙያን በላቸው ሌሎች ሰዎች አሁን ዚስ ዴይስ እንግዲህ ሁሉ ነገር በሚዲያና በእንትን ግለሰቦች እየወጡ ምክር ይሰጣሉ እና በጣም ዝም ብሎ ከመምከርም በዘለለ ከኛ የአመጋገብ ስነስርዓት ጋር ይሄዳሉ። በጣም በተቻለ መጠን የፕሮቲን፣ የፋት፣ የስብ እንዲሁም የካርቦሃይድሬት አጠቃቀምን ለመቀነስ ነው ጥረት የሚያደርጉት እነዚህ ሰዎች እና ይህ ከኢትዮጵያ የአመጋገብ ስነስርዓት ጋር ይሄድልናል። በተለይ የካርቦሃይድሬቱ የሚለውን ብታነሳለን። እንግዲው ከነሳው ብሩኬ ትንሽ አሁን ወደኋላ ሂደት ማለት ሊኖርብን ይችላል። ይሄ ኬቶጄኒክ የሚባለው ምግብ አመጋገብ ሂደት እንዴት መጣ? እንግዲህ በተለይ ሁለት ሰዎች አሉ በዚህ ዙሪያ ላይ መጽሐፍ የጻፉት። ምንድን ነው ብሎ የሚያስቡት የሰው ልጅ እርሻን ከመጀመሩ በፊት የጥንት አባቶቻችን እንደውም ፓሊዮ ዳይት ይባላል እንትኑ በድንጋይ ዘመን የነበሩ አባቶቻችን ማለት ድንጋይ ዘመን ማለት እንትኑ ሚስኮትድ እንዳይደረግ ጊዜው ዘመኑ ነው። የሰው ልጆች በአፈጣጠር ሂደት የድንጋይ ዘመን የሚባለው ክፍል አለ። የዛን ዘመን የሰው ልጅ አመጋገቡ በአደን ላይ የተመሰረተ ነው፣ በስጋ ላይ የተመሰረተ ነው እና እንደዚህ አይነት ምግብ በመብላታቸው ረጅም ጊዜ ኖረዋል።
ስለዚህ ወደዛ ወደ አንሴስተሮቻችን ብንመለስ ጤናማ እንሆናለን። ውፍረት፣ ሌሎች ነገሮች የመጡት ከሰዎች የቤት እንስሳትንና እርሻን በተለይ እርሻን ማረስ ከጀመሩ ግሬን ስንዴ መገኘት ከጀመረ በቆሎ መገኘት ከጀመረ በኋላ ነው ችግራችን የመጣው ብለው የሚከራከሩ ጸሐፍቶች አሉ። እንግዲህ እነዚህ ጸሐፍቶች ያው ሁሉም ነገር የራሱ ደጋፊ የራሱ ተቃዋሚ ያለው፣ ግን በዋናነት እነዚህ ጸሐፍቶች የሚተቹ አንትሮፖሎጂስቶች አሉ፣ አርኪኦሎጂስቶች አሉ እና የኛ የኒውትሪሽን ሳይንቲስቶች አሉ። መሰረታዊ የሚያነሱት ለምሳሌ አንትሮፖሎጂስቶች ማለት የአንድን ማህበረሰብ ባህል የሚያጠኑ ናቸው። ባህል፣ አመጋገብ፣ አኗኗር የሚያጠኑ ናቸው። አርኪኦሎጂስቶች ደግሞ እንግዲህ በፊት የነበሩትን ዝርያዎቻችንን የሚያጠኑ ናቸው እና ከሚያነሱት አንዱ መከራከሪያ እንዴ እኛ እኮ አጥንትና እንትን አጥንተን ስለነሱ አመጋገብ ፉሊ ኖሌጅ የለንም፣ አናቅም። ያለን እንትን እውቀት ቅሪተ አካል እነ ሉሲን በማግኘት ማለት ነው። እነ ሉሲን በማጥናት የጥርሳቸውን አቀማመጥ፣ የሁኔታቸውን አቀማመጥ፣ ጊዜውን፣ ጂኦሎጂካል አጠቃላይ ነገሩን በማጥናት መላምት ናቸው እንጂ ምግብን ሪኮሜንድ በማድረግ ደረጃ የደረሱ አይደሉም ብለው የሚከራከሩ አሉ። በእኛ ሙያ ውስጥ ደግሞ በኒውትሪሽን ሳይንቲስቶች ውስጥ ደግሞ ያለው ምግብ አጠቃላይ መታየት አለበት። አጠቃላይ ለሰውነት ከሚሰጠው ፋይዳ ነው። ከተመጣጠነ ጤንነት፣ ከተመጣጠነ አመጋገብ አንጻር እና ከዘላቂነት አንጻር ነው መታየት ያለበት። ይሄ የምትሉት ነገር በረጅም ጊዜ ለውጥ አላሳየም ብለው ያስባሉ። ስለዚህ ከፍተኛ ትችት ያለበት ግን ወደኋላ እንመለስ የሚል እንትን ነው በመሰረታዊነት ያለው ማለት ነው። አሁን ብዙ ነገሮች ላይ ወደኋላ የመመለስ ፍላጎቶች አሉ። እንግዲህ ዓለም ዘመን ስትፈጠር ሁሉ ነገር ኖሯት ነው የተፈጠረችው። ምድር ስትፈጠር ከዛኛ ነን እያዘመንን ብለን አንዳንዴ የደረስንበት የስልጣኔ ደረጃ ሪሊ ትክክለኛ ነገር ነው ብለን ወደኋላ የመመለስ ፍላጎቶች አሉ። እንግዲህ ኬቶጄኒክ ዳይት ላይም እንደዛ አይነት ሀሳቦች ነው የሚነሱት። በጣም አመሰግናለሁ ግርማ። እንግዲህ ኬቶጄኒክ ዳይት ቅድም እንዳልነው በጣም የሰውነትን ስብ በማቃጠል ላይ የሚያተኩር ራስን ከብዙ አይነት የምግብ አይነቶች በመገደብ የሚደረግ አኗኗር ነው። በተለይ ከፕሮቲን ስብና ከካርቦሃይድሬትን በጣም በመቀነስ ሰውነት ከራሱ እየመነዘረ እንዲጠቀም የማስገደድ አይነት ተፈጥሯዊ ያልሆነ አካሄድ ነው። ግን በዚህ የሚገርም በጣም ብዙ ሰዎች ክብደት ይቀንሳሉ፣ ውጤት አምጥተዋል፣ ብዙ ነገር አይተዋል። እና ግን ያንን ማድረግ ሪሊ በኢትዮጵያ የአመጋገብ ስርዓት ያስኬዳሉ። በተለይ ጥራጥሬ እህሎች ከጾምን በኋላ በፍጹም አቮይድ የሚያደርጓቸው አይነት መበላት የለባቸውም ብለው የሚያነሷቸው ግሬንስ የምንላቸው የእህል ዝርያዎች አሉ። ከዛ ውስጥ ዋና የኢትዮጵያን ምግብ የሆነው ጤፍ አንዱ ነው። ታዲያ ኢትዮጵያን ኬቶጄኒክ ዳይትን ለመከተል ጤፍን መተው አለባቸው? እንደዛ ይሰማል? በዚህ ምክረ ሀሳብ መሰረት ባይዘው ጥሩ ጥያቄ ነው ያነሳው። ምክንያቱም ይሄ ጥያቄ እኔንም አንዳንዴ ከሚያደክሙ ጥያቄዎች አንዱ ነው። በትምህርት ቤት ተማሪዎች ጠይቁሃል፣ ሰዎች እንደዚህ ጠይቁሃል፣ በስራ የምታያቸው ሰዎች እንደዚህ ያደርጓል። እና በመጀመሪያ እንግዲህ ለምንም ነገር ሚዛናዊ አመለካከት ቢኖረን ጥሩ ነው ብዬ አስባለሁ። እህል ልክ አሁን አንተ በምታውቀው በሕክምና ውስጥ መድኃኒትን የፔኒሲሊን ዝርያ፣ የሴፋሎስፖሪን ዝርያ ምናምን እያልን እንደምናስቀምጥ ምግቦችም እንደዛ ናቸው። የግሬንስ አሉ፣ ይሄ ጥራጥሬ የምንላቸው አሉ፣ ሌጊዩምስ የምንላቸው አሉ፣ የአተር የባቄላ ምናምን ዝርያዎች አሉ። እንደዛ እያሉ ቲዩበርስ ና እያለ የምንቀጥላቸው ምግቦች አሉ። ይሄ ማለት ነው በዛ ካቴጎሪ ውስጥ ያሉ ምግቦች ተመሳሳይ ባህሪ ነው ያላቸው። ተመሳሳይ ባህሪ ያላቸው። አሁን ጤፍ እንግዲህ ብዙ ጥሩ ነገሮች አሉት እውነቱን ለመናገር። አንደኛ የፋይበር ኮንቴንቱም ጥሩ ነው። ሁለተኛ የአይረን ኮንቴንቱ ጥሩ ነው። ሶስተኛ የካርቦሃይድሬት ባህሪያቶቹም ራሱ አሁን በቅርቡ እንዳውም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያወጣው የኢትዮጵያ ፉድ ኮምፖዚሽን ቴብል የሚባል አለ። እሱን አይተው ከሆነ እውነቱን ለመናገር በጤፍና በስንዴ መካከል የተለየ እንትን የለም። ያው እንዳልኩ ምደባቸውም ተመሳሳይ ነው። ግን በሚይዙት የካርቦሃይድሬት መጠንም ይሁን ባላቸው አጠቃላይ የሚሰጡት የካሎሪ መጠናቸው ላይ ብዙ የሚራራቁ ነገሮች አይደሉም። አንድ ይሄን መታየት አለበት። ሁለተኛው ምግብ ስለበላኸው ብቻ ካሎሪ አይሰጥም። አሁን በጣም እንደው ነገሩን
ክላስ እንዳላስመስለው ፈልጌ የሚጠቅም ከሆነ አይ ቲንክ ክላስ እንዳላስመስለው ኢነርጂ የሚሰጠውን ለምሳሌ ጤፍን ብትወስድ አንደኛ በሳይዝ ደረጃ ስናየው ጤፏን አይደለም እንጀራው ለምሳሌ አንድ እንጀራ ብትይዝ ያ እንጀራ ወተር ኮንቴንቱ ከፍተኛ ነው ብዙ ውሃ አለው እዛ ላይ ብዙ ውሃ አለው እንግዲህ የአንድን ኢነርጂ ስንወስን ውሃው ወጥቶለት ነው ኢነርጂው የሚገኘው ስለዚህ ወተር ኮንቴንቱ ከፍ ያለ ነው ከዛች ላይ ወጥቶ የሚሰጠው ኢነርጂ ነው የሚለካው አንዳንድ ጊዜ ደግሞ ዱቄቱን ብቻ ከውሃው በፊትም አሁን እዛ ኢትዮጵያ ፉድ ኮምፖዚሽን ተብላ እንዳልኩ እንጀራውን ብቻ የሚለካበት መንገድ አለው ዱቄቱ ምን ያህል አለው የሚልም መጠን አለው ስለዚህ ከዛ አንፃር ስናይ ጤፍን አሁን ለመጥላትም ለመውደድም የሚያበቃ ምክንያት የለንም እንደ ማንኛውም ምግብ ነው ግን ምንድነው አሁን ይሄንን የሚያደርጉ ሰዎች ለምሳሌ ዳይት ላይ ያሉ ሰዎች ሪስትሪክት ማድረግ ካለባቸው ካርቦሃይድሬት ከሆነ ከየትኛው ካርቦሃይድሬት ነው ለምሳሌ ሲምፕል ካርቦሃይድሬት የምንላቸው አሉ በቀላሉ እንትን የሚሉ ኮምፕሌክስ ካርቦሃይድሬት የምንላቸው አሉ ፋይበር የምንላቸው አሉ እነኚህ ሌሎች እኮ ስቲል ይቀጥላሉ ስለዚህ ያን የሚያስብ ሰው ለምሳሌ አንድ እንጀራ ሙሉ አልበላም ያለ ሰው 1/4 ነው በቁርጥ አድርጎ አንድ ቁርጥ ሊበላ ይችላል ጤፉ ላይ አይደለም ጥላቸው ማለት ነው ያለው ካሎሪ ላይ ነው ስለዚህ በፖርሽን ሳይዝ በመመደብ ከሆነ እንደዛ ማድረግ ይችላሉ ምክንያቱም ጤፍ ግን ከሌሎቹ የሚሻልበት አለው ለምሳሌ ግሉቴን የምንለው እንትኖች የሉትም የአለርጂክ ባህሪዎች የሉትም ብዙ ጠቃሚ ነገሮች አሉ የአይረንና ፎሊክ አሲድ ሚነራል ኮንቴንቱ ጥሩ ነው ስለዚህ ከዛ አንፃር ሚዛና የሆነን ብናየው ከሌሎች የካርቦሃይድሬት ምንጭ ከሆኑ ምግቦች የተለየ ጤፍ ችግር የለውም ስለዚህ በአሰራሩ ደግሞ ስመጣ ብዙ ነገሮች አሉ እኔ ይህንን ያነሳውን ባይዞ ያለ ምክንያት አይደለም የጤፍ አይን በዝቶባታል መቼም ዘንድሮ ብዙ ሚዲያ ትከታተላለ ብዬ አስባለሁ ድሮ የኢትዮጵያን ብቻ የነበረችው እቺ የምንወዳት ምንሳሳላት ጤፍ አሁን ዓለም አይኑን የጣለባት የምግብ አይነት ሆናለች በተለያዩ ምክንያቶች እንግዲህ ከኬቶም ጋር ተያይዞ በጣም ስሙ ሲነሳ አየውና ለዛ ተመልካቾች ቢያዩት ብዬ ነው ስለዚህ ጤፍ ላይ ያለንን አቋም ይዘን እንቀጥላለን እንደ ኢትዮጵያ ያስባሉ ይሻላል ያለን በጣም ኢንዲጂነስ የሆነ ምግባችን ስለሆነ ማለት ነው እንግዲህ ሌላው አንደኛው የሚነሳው ቅድም እንዳልኩት ብዙ ኬቶን የሚከተሉ ሰዎች ክብደት በአንድ ጊዜ በፍጥነት ይቀንሳሉ ያንን ሲቀንሱ ግን ከዛ ጋር ተያይዞ የሚመጡ የጤና ጉዳቶች ወይም ኮምፕሊኬሽንስ የምንላቸው በተለይ ከኩላሊት ጠጠር ጋር ከተለያዩ ተመሳሳይ ተዛማጅ ችግሮች ጋር የመጠቃት እድል አላቸው የሚሉ ጥናቶች ማየት ችያለሁ ለዚህ ኢንተርቪው ስዘጋጅና እዛ ላይ ኬቶን መከተል ብቻ ሳይሆን ጉዳት አለው ወይ እንዴት እናመጣጥ ነው የሚለውን ትንሽ አጠር አድርገህ ብታነሳለህ እንግዲህ እኔ በተለይ እንደ ኒውትሪሽን ባለሙያነቴ እኔ ውጤቱ ላይ ነው አውትካሙ ላይ ነው ማትኮር ፈልገው ብዙ ሪሰርቾች ይኖራሉ ብዙ የታተሙ እንትኖች ይኖራሉ ግን የኬቶ ዳይት የሚከተሉ ሰዎች በዘላቂነት ምን ጥቅም አግኝተዋል ይሄንንስ እንደ አንድ አፕሮች መከተል እንችላለን ነው የሚል ነገር ሲታይ እውነቱን ለመናገር በጣም እንደው ይሄ ኮንክሪት የምንለው ኤቪደንስ የለም ይሄን ሰፖርት የሚያደርግ ነገር የለም በተጻራሪው ግን ይሄን በመከተላቸው ስትሪክት አድርጎ ኬቶን የሚከተሉ ሰዎች ባይ ዘ ዌይ ኬቶን ሲባል ምንድነው አመጋገብ ስርዓቱ እስከ 70-80% አንዳንድ ጊዜ ከፍ ያደርጉታል 70-80% ፋት እንዲወስዱ ወደ 40% ፕሮቲን እንዲወስዱ ከ5% ወይ ከዛም በታች ወይ ጭራሽ ካርቦሃይድሬት የማይወስዱ ሰዎች ማለት ነው አወሳሰዱ ራሱ በራሱ ከፍተኛ የሆነ የእንትን መዛባት ያለበት እና ከፍተኛ የሆነ ፋትን በመውሰድ የሚበረታታ ምግብ ነው በሁለተኝነት የሚወስዱት ፕሮቲን ነው እንግዲህ እነኚህ ምግቦች ደግሞ ከፍተኛ ሜታቦሊክ ስትረስ የሚፈጥሩ ናቸው እንግዲህ ከሚፈጥሯቸው ችግሮች አንዱ በዋናነት ለጉበት የሚሰጠው አሳይመንት ነው ለጉበት የሚሰጠው ስራ ነው ጉበት ከፍተኛ አንደኛ እነኚህ ነገሮች ለማጣራት ከፍተኛ ሂደቶች ውስጥ ይሄዳል ብዙ ሂደቶች የሚያልፍባቸው ነገሮች አሉ ከፍተኛ ጫና ለጉበት ይፈጥራል እንግዲህ ያ ሰው
በተጓዳኝ ምን ስራ አለበት፣ ስትረስ አለበት ወይ፣ ስራው ከባድ ነው ወይ፣ በቂ እንቅልፍ ያገኛል ወይ፣ ለጉበቱ ያ ጊዜ ይሰጠዋል ወይ፣ ጉበት ደግሞ ሌሎችን ነገሮች የሚሰራባቸው ከዚህ የሚወጡ ነገሮች አሉና ለዛስ በቂ ነገሮች ያገኛሉ፣ ሚኒራሎች ያገኛሉ፣ ቫይታሚኖች ያገኛሉ የሚለው ነገር እንዳለ ሆኖ ጉበት ላይ ከፍተኛ ጫና ይፈጥራል። ሁለተኛ ኩላሊት ላይ ከፍተኛ ጫና ይፈጥራል። እነዚህ ነገሮች ከፍተኛ ይፈጥራል። አንዳንድ ጥናቶች እንደውም የአጥንት መሳሳት ድረስ የሚደርስ ችግር እንደሚገጥም ያሳያሉ። እና አሁን ያልከው አንተ ክብደት መቀነስ በራሱ ከሆነ ግቡ ሊሆን ይችላል። ግን ክብደቱ በምን ኮስት ነው የመጣው? በምን ያህል ዋጋ ተከፍሎ ነው የመጣ? ሌላው ዘላቂነት ሳለው ወይ አሁን ሰዎች አንድ የሚባል ነገር አለ አይደል? ነገር መሀሉ አይነገርም የሚሉ ነገር ሂደቱ ሙሉ አይነግሩም። የታሪኩ ሙሉ ሂደት አይነግሩም። መጨረሻ ላይ ያለቻትን ነገር ያሳየዋልና አንዳንድ ፈረንጆች ዴቪል ኢዝ ኢን ዘ ዲቴይል እሱን አይነግሩም። ሁለተኛ ያ ዘላቂነቱ አሁን አንዳንድ ሰዎች እንደዚህ ያደረግ እንደዚህ ዳነ እንደዚህ ሆነ ብለው ምስክር ይሰጣል። ያ የግለሰቦች ነው ነው። እነኛ ግለሰቦች ሪሊ ያን ነገር በማድረጋቸው ይሳካላቸው፣ በሌላ ተጓዳኝ ነገር አይነግሩም። ሁለተኛ የተሳካው ነገርስ ምን ያህል ቀጥሏል የሚል የለም። ምን ጉዳት አመጣም ብዙ አይነሳም። እንግዲህ እንደ ጤና ባለሙያ ደግሞ ዘላቂነትን ነው መጀመሪያ የምናየው እና ያ የተገኘ ውጤት ደግሞ ተባዝቶ ተተንትኖ በመረጃ ፑል ሆኖ ለሌሎች አገሮች በሌሎች በተለያዩ ኮንቴክስት ሁሉ ተሞክሮ ሲወጣ ነው አንድ ነገር በቃ ይሄ ነው የሚባለው። ልክ መድኃኒቶች የሚያልፉበት ሂደትን ማለፍ አለበት። የሚሰሩ ሪሰርቾችም እንደዚህ ክሊኒካል ትራያል የሆኑ ረጅም ጊዜ ሂደት ሄደው ውጤቱን ማሳየት አለባቸው እና አንድ ሁለት ሰው ስለተሻላቸው ሶስት ሰው ምስክርነት ስለሰጠ ወይ የተወሰኑ መጽሐፎች ስለተጻፉ መሆን የለበትም። በአጠቃላይ ግን ከአወሳሰዱ ማክሮ ኒውትረንት ከምንላቸው ከአወሳሰድ ከሱ ጀምሮ የተዛባ ነገር አለው። ዘላቂነት ያ ደግሞ ይዞ ሊያመጣ የሚችለው ችግር። ሁለተኛ ኦርጋኖች ላይ በተለይ እነኚህ ኦርጋኖች ላይ ከፍተኛ ጫና ይፈጥራል። ጉበት፣ ኩላሊት ምናምን ላይ በዚህ አጋጣሚ ቅድም ያነሳቸው የአልዛይመር እና የኤፒሌፕሲ ችግሮችን በኬቶጀኒክ በሆኑ ዳይት በማስጣት ተሻሽሏል የሚባሉ ነገሮች አሉ። ፔፐሮች አሉት እውነቱን ለመናገር በዚህ ላይ የወጡ ነገሮች አሉ። ግን ሜካኒዝም ኦፍ አክሽኑ አልታወቅም። ዋናው ደግሞ እንግዲህ በሕክምና ዓለም ውስጥ በድፍረት እንድትናገር የሚያደርግህ አሰራሩን ስትረዳና ሪሊ ይሄ የመጣው በዚህ ምክንያት ነው ተብሎ ይሄው ደግሞ ዘሴም አሁን እንደዛ የሚመጣላቸው ሰዎች ዘሴም እንደዛ ላላቸው ሰዎች ተሰጥቷል፣ አልሰራም። ስለዚህ ሊሆን አይችልም ማለት ነው። ቢያንስ ባለው የሳይንሳዊ እንትኖች ገና በጣም ቬሪፋይ ያልተረጋገጠ አንዳንድ እዚህና እዛ የታዩ ግኝቶች ሊሆኑ ይችላሉ እንጂ እንደ ሳይንስ ተረጋግጦ በሕክምና በቃ ይሄን ነገር መሆን አለበት ተብሎ የተወሰነ ነገር የለም። ክብደት ለመቀነስ ሌሎች አማራጮች አሉ። እነሱን ባለሙያ ጋር መማከር ጥሩ ነው የሚል ምክር ብንሰጥ ትክክል ነው ገርምሽ? እኔ እሱን ነው የምደግፈው። ታንክ ዩ ሶ ማች፣ በጣም አመሰግናለሁ። አንድ ከኬቶ ጋር በጣም ሳነብ ተደጋጋሚ ያገኘሁት እንትን አለ፣ ኬቶ ፍሉ የሚባል ወይም በአማርኛ ዝም ብዬ ስተረጉመው የኬቶ ጉንፋን። በጣም የጉንፋን መጠቃት እንትናቸው ከፍተኛ ይሆናል ብዙ ጊዜ ኬቶ ዳይትን የሚያደርጉ ሰዎች። ስለሱ እንደው ባጭሩ የምትለን ነገር ይኖራል? ኬቶ ፍሉ ማለት በጉንፋን መጠቃት አይደለም። እውነቱን ለመናገር የጉንፋን ምልክቶች አሉ። አሁን ጉንፋን ሲይዘን ራስ ምታዝ፣ ብዥ ማለት፣ መቆረጣጠም፣ እጅ እግራችን መዛል እነኚህ ምልክቶች ናቸው አይደል ጉንፋን ሲይዘን ያለን። ስለዚህ እነኚህ ሰዎች አክቹዋል በቫይረስ የመጣው ጉንፋን አይደለም የያዛቸው፣ ሰውነታቸውን ከተለመደው አመጋገብ ስራ ስላስወጡትና በዚህ በኬቶጀኒክ በሚባለው ምግብ ውስጥ እንዲያልፍ ስላደረጉን መጀመሪያ የሚታይ ምልክት ናቸው እንደ ጉንፋን ነው። ምክንያቱም ሰውነት ዝሏል። ሰውነት የሚዘብ ካታቦሊዝም ከፍተኛ ካታቦሊዝም ስለሚካሄድበት ነው። እንዳልኩ ኢነርጂ የሚቃጠሉት በየሰውነታቸው ውስጥ ባሉ ጡንቻዎች ነው። እዛ ጡንቻ ውስጥ ደግሞ ሚቶኮንድሪያ ላይ የምንላቸው ድሮ ሃይስኩል ላይ ፓወር ሃውስ ኦፍ ዘ ሴል እንለዋለን። እሱን ያልሸመደደ ሰው የለም። በዛ ደረጃ ነው የሚቃጠሉትና እነሱ እያንዳንዱ ጡንቻዎች ውስጥ አሉ። ስለዚህ እነኛ ጡንቻዎች ደግሞ ምግብ ሲደርሳቸው ነው እዛ ነው ሄዶ ኢነርጂው መጨረሻ የሚቃጠለው የሚባለው እዛ ጋር የሚደርስ እና ያ በዚህ ኬቶጀኒክ በምንለው አመጋገብ ስርዓት ውስጥ ሰውነት ያንን ስላልተላመደው
የሚከሰት መጀመሪያ ሳምንታቶች ውስጥ ያሉ ምልክቶች ናቸው። ስለዚህ ልክ የጉንፋን አይነት ስሜት አላቸው። አንዳንድ ጊዜ ነው ብዥታ ነገር ይፈጥርባቸዋል፣ ብለርድ ይሆናሉ፣ እንደዚህ አይነት ነገር ይፈጥርባቸዋል። ከዛ የተነሳ የኬቶ ጉንፋን ይባላል እንጂ ሪል ጉንፋን አይደለም። በጣም ለጉንፋን የሚያጋልጣቸው ነበር የመሰለኝ፣ ግን መሰል ምልክቶች ተጠቂ ኮንስቲቱሽናል ስሜቶቹ አንድ አይነት ናቸው ሲምፕተሞቹ። ያን ስለሚያሳይ በዛ በአመጋገባቸው ምክንያት የመጣ ነው። ምግቡን እየለመዱ ሲሄዱ የካታቦሊዝም ሞር ሰውነቱ ኮንዲሽንድ ነው። ሰውነታችን ነገሮችን አዳፕት ያደርጋል እና አዳፕት እያደረገው ሲሄድ ያ ነገር እየተሻሻላቸው ይሄዳል። በጣም ጥሩ ግርማ፣ እንግዲህ በጣም ብዙ ነገሮች ተምረናል። እኔ በበኩሌ በደንብ እያዳመጥኩ ስለ በጊዜ የተገደበ ጾም ወይም ኢንተርሚተንት ፋስቲንግ ጥቅሞቹ፣ መነሻው ምንድን ነው፣ ከዛ ምን ቢደረግ ይሻላል፣ አይነቶቹ የሚለውን የተወሰነ ነገር ይዣለሁ። ከዛ ደግሞ ኬቶጄኒክ አሁን ደግሞ ወቅቱ ያመጣው ብዙ ንግግር እየተደረገበት ያለው የኬቶ ዳይት እንደዛው ከስነ ምግብ ጋር ተያይዞ የተወሰነ ነገር አንስተናል። እንደው ወደ መሰብሰቡ እንሂድና ሙሉ በሙሉ ኬቶጄኒክ ዳይት ተገቢ አይደለም ወይ የሚል እሳቤ አለ ወይ? ባይ ዘ ዌይ አሁን እዚህ የምናነሳው ሀሳብ ያንተ ባለሙያው የኔም ደግሞ እዚህ ያንን ለማዳመጥ እንደተዘጋጀ ሰው እንውሰደው እንጂ በጣም በዚህ ጉዳይ ላይ ብዙ መከራከሪያ ማንሳት የሚፈልጉ ሰዎች ጤነኛ ፖድካስት ላይ በደንብ በጽሁፍም በተለያየ መንገድ ሀሳባቸው እንዲገልጹ እድል እንሰጣለን። ግን አንተ ኬቶጄኒክ ዳይት ክብደትን ለመቀነስ ትክክለኛው መሳሪያ ነው ብለህ ታምናለህ? እኔ አላምነው። ትክክለኛ መንገድን ብቻም ሳይሆን አንድን ነገር በአንድ ጽንፍ አስይዘን እንደዚህ ነው ማለት እኔ ብዙ አልደግፈው። ለዚህ የሚስማማቸው ሰዎች ሊኖሩ ይችላሉ፣ የማይስማማቸው ሰዎች ሊኖሩ ይችላል። የእኔ ግን ሪኮመንዴሽን ዋናው ማጠቃለያ እንትን ለዚህ ጉዳይ ላይ ማንም ሰው የትኛውን አይነት ነገር ለመከተል በፊት ስለ ራሱ አጠቃላይ ሰውነት አቋም የውስጥም ማወቅ አለበት፣ ባለሙያ ማማከር አለበት። በተለይ እንደዚህ አይነት ነገሮች ከመጀመራቸው በፊት ቤዚክ የሆኑ የጉበት የአሰራር ሁኔታ፣ ሊቨር ፈንክሽን ቴስት የምንለው፣ የኩላሊት የመስራት አቅም ሁኔታ፣ የልብ ስትረሶችን የመቆጣጠር ሁኔታ፣ እነኝን ነገሮች በሐኪም ማረጋገጥ አለባት። እነኝን አረጋግጦ ከታየ በኋላ እሺ ይሄን አሁን መቀጠል ትችላለህ ከተባለ በኋላ ደግሞ በመካከልም ቼክ መደረግ አለበት። የአንድ ጊዜ ምርመራ ይዞ ሰርቲፊኬት ይዞ አይ በቃ ይሄን ነፃ ነኝ በዚህ ቀጥላለሁ ማለት አይችልም። ምክንያቱም ለዛ ለሚያደርገው ነገር ሰውነት የሚሰጥበት ሪስፖንስ የተለየ ሊሆን ይችላል። ስለዚህ በቀጣይነት እየታየ በባለሙያ እየተመካከረ እንደዛ ሊሆን አለበት ብዬ እንጂ ሙሉ በሙሉ ለከሌም ጥሩ ነው ለከሌም መጥፎ ነው ለማለት ትንሽ ያስቸግራል። እዚህ ጋር እንግዲህ ጤነኞች በመሀል ሰብስክራይብ ያደርጉልን እና ተመልሰን እንገናኛለን። በጣም አመሰግናለሁ ግርምሽ። ስለ ኢንተርሚተንት ፋስቲንግም ስለ ኬቶም አትሊስት መነሻ የሚሆኑ ሀሳቦችን አግኝተናል። እንግዲህ ጠቅለል እናደርገውና ጤነኛ ፖድካስት ብዙ ጊዜ ወደ መጨረሻ ላይ ፈጣን ጥያቄዎች፣ ፈጣን መልስ የሚሰጥባቸው 1-5 ጥያቄዎች አሉ። እንደ ባህል አድርገን ይዘናቸዋል። ስለዚህ የምርጫ ጥያቄዎች ናቸው። በፍጥነት እንድትመልስልን በአክብሮት ጠይቃለሁ። የመጀመሪያው ጥያቄ ጾም ለመንፈስ ወይስ ለስጋ? ለሁለቱም። ስለዚህ ለሁለቱም የሚሆን ነገር ነው። በመንፈሳዊም እየተገበረ በስጋም ደግሞ ብዙ ጥቅሞች ያሉት ነገር ነው፣ በተለይ በባለሙያ የተመራ ሲሆን። ኢንተርሚተንት ፋስቲንግ ለ16 ሰዓት መጾሙ ይሻላል ወይስ 23 ሰዓት መጾሙ? የቱን ትመርጣለህ? 16 አይደለ? 23ቱ ላይ ተቃውሞህን ቅድም ያነሳህ ነበረ። ብዙ ልክ ያልሆኑ አካሄዶች አሉት ብለኸኛል። ግሬት። ሶስተኛው ጥያቄ ጾም መጀመር ያለበት ጠዋት ነው ወይስ ማታ ነው? አሁን እዚህ ላይ በደንብ ላነሳልህ የምፈልገው ጾም ላይ የተኛንበት ሰዓት መቆጠር አለበት ብዬ እኔ ለራሴ ራሱ ጥያቄ ፈጥሮብኛል። ስለዚህ ጠዋት ብንጀምር ይሻላል ማታ ብንጀምር? የቱን እንምረጥ? እኔ ማታ እንመርጣለሁ። ለምንድን ነው? ትንሽ ብትል። ከሰውነታችን ያሰራር ፊዚዮሎጂ ሁኔታ ነው። ሰው ቀን እንግዲህ እንድትሰራ እንድትሯሯጥ ነው የሚያስፈልገው። የሚሯሯጠው ሰው ደግሞ ንቁ መሆን አለበት። ለምሳሌ ሹፌር ሆኖ ቀን እየጾመ መኪና አደጋ ሊደርስ ይችላል።
በሌላው ሙያ እንደዛ ነው። ስለዚህ ማታ ይቆጠራሉ ይላልከው አዎ ሰውነታችንን ስለምናስብ ሰውነታችን ነው በተለይ ጉበታችን የሚሰራውና እንደዚህ ስራዎችን ማረፍ ስላለበት እኔ ጾሙ የማታው ይቆጠራል ነው ማለት። ስለዚህ ማታ ቢጀመር ነው የሚሻለው ወይስ ጠዋት ላንተ? ቢያንስ ከምሽት ይጀምራል። ከምሽት ቢጀምር ከምሽት ይጀምርና እስከሚነጋው ድረስ ሃይማኖታዊው እንደዛ ላይ ሰራ ይችላል። ይችላል። በሳይንሱ ኢንተርሚተንት ፋስቲንግ ግን በምሽት ቢጀመር ትመርጣለህ። በጣም አመሰግናለሁ። ጾምን ስንፈታ በፕሮቲን ወይስ በካርቦሃይድሬት? ቅድም ብለዋል፣ ግን በፕሮቲን የሚመረጠው በፕሮቲን ነው። እሺ ታንክ ዩ ሶ ማች። የመጨረሻው ጥያቄ ሰዎች እንደው ምረጡ ቢባሉ መምረጥ ላይ ይጠበቅባቸው ይችላል። ኢንተርሚተንት ፋስቲንግን ቢመርጡ ይሻላል ክብደት ለመቀነስ ወይስ ኬቶጄኒክ ዳይት? የትኛውን ትመርጣለህ? እኔ ኢንተርሚተንት እመርጥላቸዋለሁ። ለምንድን ነው ያንን ያልከው? ምክንያቱም ኢንተርሚተንት ቢያንስ የባላንስ ችግር የለበትም። የመጾም ጊዜ የታይም ጊዜ ሰጠኸው እንጂ የኒውትረንት የባላንስ ችግር የለበትም። ያኛው ግን ቶታሊ ወደ ፋት ያዘነበለ ወደ ፕሮቲን ያዘነበለ እና ካርቦሃይድሬትን በጣም የሚጎዳ በመሆኑ እኔ በኢንተርሚተንት እንዳውም ከኬቶጄኒክ ከሚያመጡት እኩል ማምጣት ይችላሉ ብዬ አስባለሁ። በባለሙያ ከታገዙ ያላቸው ሁኔታ ጤናቸውን የሚከታተሉ ከሆነ እኩል እና በተሻለም። ስለዚህ ጤነኞች ኢንተርሚተንት ፋስቲንግ ከኬቶ ሊሻል እንደሚችል ምክር ተሰጥቷል። እናንተም ደግሞ ባለሙያን አማክራችሁ ያንን እንድትከተሉ ማለት እንፈልጋለን። በጣም አመሰግናለሁ ግርማ። በጣም ብዙ ነገር አስተምረህናል። በጣም ደስ የሚል ውይይት ነበረን፣ ድንቅ የሆነ ውይይት። ከዚህም ከውይይታችን እንግዲህ የወሰድኳቸው ነገሮች ጠቅለል ሲሉ ምንም ነገር በቀላሉ በሚዲያም በምንም እንደምናደርገው ፕሪስክራይብ ተደርጎ መጾምም መከልከልም ምግብ እንዲያርግ ምግብ እንዲያታርግ የሚሉት ነገሮች ጥንቃቄ ይፈልጋሉ። ጾም የግለሰብ ግብን ተከትሎ መሄድ እንዳለበት፣ ከዛ ደግሞ በዘለለ የተለያዩ በዙሪያ ያሉ ፋክተሮችን ለምሳሌ ቅድም እንዳልነው ለሴቶች ሲሆን፣ በጾታ ሲሆን፣ በእድሜ ሲሆን፣ በህመም ሁኔታ ሲሆን ፋስቲንግ ወይም የጾም ሁኔታ የተለዋዋጭ ሊሆን እንደሚችል መረዳት እንደሚያስፈልግ ተነስቶልናል። ለእንግዳችን ለግርማ እጅግ በጣም በጤነኛ ቤተሰቦች ስም ከፍተኛ ምስጋናዬን ማቅረብ እፈልጋለሁ። በመጨረሻ ግን ከመለያየታችን በፊት የምትለን ነገር ካለ እድል ልስጥ፣ ወይም ለጤነኛ ቤተሰቦች እችን ብትይዙ ብለህ የምትለው ነገር ካለ። እንግዲህ ለጤነኛ ቤተሰቦችም ጤነኛንም የሚከታተሉ ነው ለወደፊት ቤተሰብ መሆን ለሚያስቡም በወፍ በረርም ገባ ብለው ለሚያው ማለት ነው። በተለይ በዚህ በስነ ምግብ በኒውትሪሽን ዙሪያ አጠቃላይ በጤና ሁኔታ ላይ በራሳቸው ላይ የሚወስኑትን ነገር ከመወሰናቸው በፊት አትሊስት እንደው በአቅራቢያቸው ባለ የጤና ባለሙያ በሚያውቁት የጤና ባለሙያ ሊሆን ይችላል እንደው እንደዚህ አይነት ነገር አስቤያለሁ እንደዚህ ላደርግ ነው ምን ትመክረኛለህ ብለው እንትን ቢሉ ቢያማክሩ ጥሩ ነው። ከተቻለ ደግሞ ሙሉ በሙሉ የጤና ባለሙያ እገዛ ተደርጎ ሰውነታቸው ሁኔታ ያላቸው አቋም የጤንነት ሁኔታ ታይቶ በባለሙያ ምክር ላይ ተመሰረተ ማንኛውንም የምግብም ሆነ የስነ ምግብ ነገሮችን ቢወስዱ እመክራለሁ። በጣም አመሰግናለሁ ግርማ። ጤነኞች እንግዲህ የዛሬው ውይይታችንን በዚሁ እንሰበስበዋለን። ግን እናንተ ከመጨረሳችን በፊት ወይም ካያችሁ በኋላ ይህን ቪዲዮ ስለ ጾም ልምዳችሁ ያላችሁን ነገር ብታጋሩን ደስ ይለናል። ቤተሰብ ሆነን የለ ቤተሰብነታችሁን በአስተያየት መስጫ ላይ ስለ ጾም ሁኔታ በተለይ ደግሞ በዚህ በዘመናዊ በሳይንሱ ኢንተርሚተንት ፋስቲንግ ኬቶጄኒክ ዳይት የምንላቸው አማራጮች ላይ የምትሰጡን ሀሳብ ካለ ለመቀበል ዝግጁ ነን። ከእናንተም ውጭ ባለሙያዎች አይ እዚህ ላይ ይሄ ነገር መባል አለበት ይሄ ነገር ቢስተካከል የምትሉንም ነገር ካለ ለእናንተም መድረኩ ክፍት መሆኑን ማንሳት እፈልጋለሁ። የዛሬው ውይይታችን በስነ ምግብ በዳይት ጋር ተያይዞ በተለይ ደግሞ በጊዜ የተገደበ ጾም ኢንተርሚተንት ፋስቲንግ እና ኬቶጄኒክ ዳይት ላይ ተያያዘ ብዙ ውይይቶች ያደረግንበት ክፍላችን በዚሁ ተጠናቋል። ግርማን በጣም አመሰግናለሁ። ምናልባት በሌላ ርዕሰ ጉዳይ ደግሜ እንደማገኝህ ግን በድፍረት መናገር እችላለሁ ከፈቀድክልኝ። ችግር ቤት ነው። ቀጣይ ግን ያንተ ቤት ሳይሆን የምንመጣው የኔ ቤት ደግሞ እዛ ስቱዲዮ እንገናኛለን ፍቃድህ ከሆነ። ችግር የለም። በጣም አመሰግናለሁ ግርማ። ጤነኞች በጤና ክረሙ። አለመታመም ጤነኝነት አይደለም። መልካም ቆይታ።